ኢትዮጵያ ከአፍሪካ የራሷ የዘመን አቆጣጠር በብቸኝነት የምትጠቀመው ኢትዮጵያ ናት። 7 ዓመቷን አስከብራ የኢትዮጵያ የዘመን አቆጣጠር ላይ አንዳንድ ሰዎች በማህበራዊ ሚዲያ ጥያቄ እያነሱ ይገኛሉ። አዛብቶ 7 ዓመት ስህተት ፈጽሟል ብለዋል። ስለዚህ ኢትዮጵያ ትክክል ነው ማለት በትክክል የኢትዮጵያ ትክክል ነው እንጂ አፍሪካው ተቀጥቅጦ ተቀብሏል። ኢትዮጵያ ናት ነፃ የሆነችው ከዚህ በሀገር ደረጃ በብቸኝነት የተጠቀሰችው በከዋክብት ካርታ ላይ ኢትዮጵያ ብቻ ናት። ግርዶሽን ያየን የመረመርን ዘመንን የሰፈርን የቆጠርን እስከ ሳድሲት ድረስ የወረድን ድንቅ ህዝቦች ነን። የኢትዮጵያ ዘመን ቀመር እንኳን ልትነካው የሚገንበት ዘመን ነው። ልትነካው አትችልም። ዓለም ትለወጣለች። ከስንት ከ2012 በኋላ እስካሁን ዓለም የምትመራው በሮማ ነው ማለት እንችላለን። ፀሐያችን የምድር ወገብ ላይ በመሆን በሁለቱም ንፍቀ ክበብ እኩል 12 ሰዓት የሚሆንበት ብቸኛ ወር መስከረምና መጋቢት ብቻ ናቸው። አርቲፊሻል ኢንተለጀንስ የታሰበው 1956 ነው። ተልእኮ ከምን አቅጣጫ እንደሆነ አይገባኝም። የክፉ መንፈስ አሰራር ግን በትክክል አለበት። አሁን የምታየው ኤአይ የደረሰበትን ተመልከት። ቀጣዩ ዘመን የኔፊሊም ጉዳይ የሚነሳበት ወቅት ነው። እንኳን ደህና መጡ ዶክተር። እንኳን ሰላም ቆየኝ። ማን ያዘዋል? በድጋሚ ስለተገናኘን በጣም ነው ደስ ያለኝ። በብዙ ዙሪያዎች እንግዲህ ፖድካስት ቀርጸናል ከእርሶ ጋር። በባለፈው የዛሬ ዓመት ገደማ ጳጉሜ ላይ በማህበራዊ ሚዲያ የተለያዩ ጥያቄዎች ተነስተው እርሶና ዶክተር ጌትነት እጅግ በጣም በሚያስደስት ሁኔታ መልስ ሰጥተው ነበረ። ድጋሚ ደግሞ አሁንም እንደዚህ አይነት ጥያቄ ተነስቷል በሶሻል ሚዲያ። ከመጀመሪያው ጥያቄ ስቴን ጀምር። የኢትዮጵያ ዘመን አቆጣጠር አዲስ ዓመት ከሌላው ተለይቶ ለምንድን ነው መስከረም ላይ የሆነው? ምክንያቱም ሰዎች እየጠየቁ ስለሆነ። መልካም። ዘመንን ለመስፈር ዘመንን ለመቁጠር የሚያስፈልጉን ሰማያዊ አካላት ፀሐይ፣ ጨረቃ፣ ከዋክብት ናቸው። እና አውደ ዓመት ለማለት እንግዲህ የፀሐይን አውደ ዓመት ነው 365 ዕለት ከ15 ኬክሮስ ከ6 ካሪት ወይም ከ6 ሰዓት ብለን የምንቆጥረው። ስለዚህ ዘመንን ለመስፈርና ዘመንን ለመቁጠር ምቹ የሆነው ፀሐይን የሚከተለው ወር የትኛው ወር ነው ብለን ስናስብ በምድር ላይ 2 ወሮች ብቻ ናቸው። አንደኛው መስከረም ነው፣ ሁለተኛው መጋቢት ነው። ምክንያቱም ልክ መስከረም ላይ ፀሐያችን የምድር ወገብ ላይ በመሆን በሁለቱም ንፍቀ ክበብ እኩል 12 ሰዓት የሚሆንበት ብቸኛ ወር መስከረምና መጋቢት ብቻ ናቸው። ስለዚህ ምን ይባላል? ይሄ በኢትዮጵያውያን የመስከረም ፀሐይ ምድር ወገብ ላይ ሆና እኩል 12 የምታደርግበትን ሪና መዓልት ወሪና ሌሊት ዘመፀው ይባላል። የመፀው ወይም የአበባ ወቅት ቀንና ሌሊቱ የሚተካከልበት ማለት ነው። ይሄ እንግዲህ ፀሐይ የሰማያዊ ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ነው። ስለዚህ በሰሜናዊ ንፍቀ ክበብ ላለ ነው መፀው ይጀምራል ማለት ነው። ከዛ በኋላ እንግዲህ ሌሊቱ በዝግታ እየጨመረ እስከ ታህሳስ ድረስ ይሄዳል። ስለዚህ በትክክለኛው አቅጣጫ በምስራቅ ወጥታ በትክክለኛው አቅጣጫ በምዕራብ የምትጠልቀው መስከረም ላይ ነው እንጂ ጃንዋሪ ላይ ወይም ጥር ላይ አይደለም። እንግዲህ ዓለም የግሪኩ ስልጣኔን ሮማ ከወሰደችው በኋላ እስካሁን ዓለም የምትመራው በሮማ ነው ማለት እችላለሁ። ለ2063 ዓመት እስካሁን በርካታ የዓለማችን ህዝቦች አውደ ዓመታቸውን ጥር የሚያደርጉት ቅድመ ልደተ ክርስቶስ 46 ዘመን ሮማን ባስተዳደረው በዩሊዮስ ትእዛዝ መሰረት ነው። ኢትዮጵያ ግን ከዚህ መንፈስ የተላቀቀች ናት ብዬ ሐሳብ እሰጣለሁ። ሁለተኛው በእኛ መጋቢት ነው። መጋቢት ማለት መመጋገብ ማለት ነው። ቀኑ ከሌሊቱ ሌሊቱ ከቀኑ ጋር ተመጋግቦ እኩል የሚሆንበት ነው። ልክ በተመሳሳይ መልኩ በ182 ቀን አንዴ ፀሐይ ምድር ወገብ ላይ ሆና እኩል 12 ይሆናል። ስለዚህ አንደኛው መስከረም ነው፣ ሁለተኛው መጋቢት ነው ማለት ነው። ከዚህ በኋላ እንግዲህ መዓልቱ በዝግታ እየጨመረ የሚሄድበት ላይና ሰኔ ላይ ደግሞ የመጨረሻው ደረጃ ከፍ የሚልበት ደረጃ ነው። ስለዚህ የጥንት ስልጡን ህዝቦች ይሄን መዋዕለ ፀሐይ የፀሐይን አካሄድ ጠንቅቀው ስላወቁ አውደ ዓመታቸውን መስከረም ላይ አውደ ዓመታቸውን መጋቢት ላይ ነው ያደረጉት። ለምሳሌ የአሦራውያን የዘመን አቆጣጠር ብትል፣ የህንድ አቆጣጠር፣ የፐርሺያ አሁን ኢራን የምንላት የዘመን አቆጣጠር ይህንን የፀሐይን ዑደት በመከተል መጋቢት አድርገው ነበር አውደ ዓመታቸው። ይህ ብቻ ሳይሆን ዩሊዮስ ቄሳር ከመቀየሩ አስቀድሞ ጥንታውያን ሮሞች እንኳን 10 ወራት ብቻ ነው ያላቸው። 12 በኋላ ነው የመጣው። በኋላ ላይ እንትንላለንና አውደ ዓመታቸውን የሚያደርጉት መጋቢት ላይ ነበር። ለዚህ ነው ከመጋቢት ጀምሮ እስከ መስከረም ስትቆጥር 7 ወር ነው። ስለዚህ ሴፕቴምበር ማለት ሴፕት ማለት 7 ማለት ነው።
ኦክቶበር ኦክቶ ማለት ኦክቶብሪስ 8 ማለት ነው። ኖቬምብሪስ ማለት ኖቬምበር ማለት ህዳር 9 ማለት ነው። ዲሴምብሪስ ወይም ዲሴምበር ማለት 10 ማለት ነው። ስለዚህ የጥንት ሮም እንኳን አውደ ዓመቷን መጋቢት ላይ ነበር ያደረገችው። ስለዚህ በዓመት 2 ጊዜ ፀሐይ ምድር ወገብ ላይ ሆና እኩል ቀኑ 12 እኩል ሌሊቱ 12 የሚሆንበት ብቸኛ ወራት መስከረምና መጋቢት በመሆናቸው የጥንት ስልጡን ህዝቦች ዘመናቸውን ሲሰፍሩ ዘመናቸውን ሲቆጥሩ የፀሐይ ካሌንደር ነውና ፀሐይ ምድር ወገብ ላይ የምትሆንበትን መስከረምና መጋቢትን መርጠዋል። ኢትዮጵያ ደግሞ መስከረምን ይዛለች ማለት ነው። ይሄ በጣም በጣም ወሳኝ ጉዳይ ነው። ይሄ የሚከሰተው በ182 ቀን አንዴ ነው፣ በዓመቱ ግማሽ ማለት ነው። ለምሳሌ ፊደሏ ራሱ የኢትዮጵያን ፊደል ብትመረምረው ወደ ታች 26 ነው፣ ወደ ጎን 7 ነው፣ ከአስከፈ ያሉት ማለት ነው። ስለዚህ ስታበዛው ራሱ 182 ነው። ይሄ ማለት ፀሐይ ምድር ወገብ ላይ ሆና ቀንና ሌሊቱ እኩል የሚሆንበትን ቀመር የያዘ ማለት ነው። ስለዚህ ኢትዮጵያውያን ዘመንን ሲሰፍሩ ዘመንን ሲቆጥሩ በግምት ሳይሆን በስሌት በእውቀት በማስተዋል እንደሆነ እናውቃለን፣ እንረዳለን። ሌላው ሁለተኛው መስከረም ለኢትዮጵያ የተለየ ነው፣ የውበት ወሯ ነው ማለት ትችላለህ። አሁን አንተን ማን ያዘዋልን ብጠይቅ ከወራት ሁሉ ምን ደስ ይልሃል ብል መስከረም ነው። የህዝብ ሚሊየን ህዝብ ብጠይቀው መስከረም ነው። ለምን? ጌጧ በሁለት ወገን ነው ለሀገሩ፣ አንድ በሰማይ ሁለት በምድር። በሰማይ ጌጥ አለ። ምንድን የከዋክብት ጌጦች ናቸው። በተለይ በኢትዮጵያውያን ስም የተሰየሙት እነ ካሲዮፒያ እነ አንድሮሜዳ እነ ሴፊዮስ ህብራተ ከዋክብታቸው ወይም ኮንስቴሌሽናቸው በሰማይ ላይ ደምቆ መታየት የሚጀምረው መስከረም ወር ላይ ነው። ይህ ለኢትዮጵያ ጌጧ ነው። ይሄ ደግሞ አፈታሪክ አይደለም። በታሪከ ነገሥታችን ላይ እንደተጻፈው የኢትዮጵያ ታሪክ ተመራማሪ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከኑቢያ አክሱም እስከ ዛጉዌ ገጽ 24 ላይ እነ ክቡር ብላቴን ጌታ ህሩይ ዋዜማ መጽሐፋቸው ላይ እንደገለጹት ከአክናውስ ሳባና ከነክቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች ንግሥት አለች። ማናት? ካሲዮፒያ ናት። ከልጇ አንድሮሜዳና ከባሏ ሴፊዮስ ጋራ መስከረም ወራት ነው ህብራተ ከዋክብትን ማየት የጀመሩት። ማየት ብቻ አይደለም በስማቸው የሚያስጠሩት። ስለዚህ ዓለማችን 88 ኮንስቴሌሽኖችን ህብራተ ከዋክብትን ሲመዘግብ በሀገር ደረጃ በብቸኝነት የተጠቀሰችው በከዋክብት ካርታ ላይ ኢትዮጵያ ብቻ ናት። ሌላ ምንም ዓለም የለም። እስራኤል የለችም። ምንም የለም። 88 ኦፊሻል ሪኮግናይዝድ ኮንስቴሌሽን ሬጂስተርድ ባይ ናሳ ኦር አይኤዩ ብለህ ጉግል ብታደርግ ፕሪንሰስ ኦፍ ኢትዮጵያ ልዕልተ ኢትዮጵያ አንድሮሜዳን ያነሳል። ካሲዮፒያ ኩዊን ኦፍ ኢትዮጵያ ንግሥተ ኢትዮጵያ ብሎ ያነሳል። ሴፊዮስ ኪንግ ኦፍ ኢትዮጵያ ንጉሠ ኢትዮጵያ ብሎ ያነሳል። የዛሬ 4000 ዓመት ቅድመ ልደተ ክርስቶስ ከ8090 እስከ 1871 ማለትም የዛሬ 4000 ዓመት ኢትዮጵያን በመራች ንግሥት ካሲዮፒያ ስም ነው የተሰየሙት እነዚህ ህብራተ ከዋክብት። ይሄ ለእኛ እነዚህ ሁሉ መታየት የሚጀምሩት በሰማይ ራሱ ወራ መስከረም ላይ መሆኑ ለእኛ ለኢትዮጵያውያን ልዩ ያደርገዋል። ለዚህ ነው የዓለም አቀፍ የሥነ ፈለክ ኅብረት አይኤዩ አዲስ ነገር በሰማይ ላይ ሲገኝ ኮከብ ይሁን ኤክሶፕላኔት ይሁን ሌላ አለ ነገር ቢሆን ስም መስጠት የሚችል ብቸኛ ተቋም ነው። 100ኛ ዓመቱን ሲያከብር 2013 አልቆ 2013 ላይ በአንድሮሜዳ ኮንስቴሌሽን ላይ ኤችዲ 1617 የሚባል ኮከብና እሱን ኦርቢት የሚያደርግ የሚዞር ኤችዲ 1617 ቢ የሚባል ኤክሶፕላኔት ተገኘ። ያን ጊዜ ታሪካችንን ያከብራሉ፣ ታሪካችን ያውቃሉ። ታሪካችን ማናከብር፣ ታሪካችን የማናውቅ እኛ ሆነናል ማለት ነው። ስለዚህ ምን አሉ? ኢትዮጵያውያን ስም ይሰይሙ አሉ። ለሌላው ሀገር እድል ይሰጣል። የኛ ልዩ የሚያደርገው አንድሮሜዳ ኢትዮጵያ ናት። ስለዚህ 100ኛ ዓመታቸው ነው፣ ሰይሙ ብለው እድል ሰጡ። ኢትዮጵያ በህዋው ምርምር ቀደምት ሀገር ናት። ዘ ኢትዮጵያንስ ዌር ዘ ፈርስት ኢንቨንትድ ዘ ሳይንስ ኦፍ ስታርስ ኤንድ ጌቭ ኔም ቱ ዘ ፕላኔትስ ይላሉ ሲያን። የሥነ ከዋክብት ሳይንስ የጀመሩ ህዝቦች ናቸው። በኋላ 10 ስሞች ተመረጡ። መጨረሻ ኢትዮጵያን ሊወክል የሚችል ስም ምን ይገኛል ሲባል ኮከቡ ቡና ተባለ። ኤክሶፕላኔቱ አቦል ተባለ። አዎ ጸድቋል። መልካም ዜና አይሰማም። በዚህ የተሳተፉ የኢትዮጵያ ስፔስ ሳይንስ ሶሳይቲ፣ ኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት እንደ አንድሮሜዳ እኛ ሁላችንም ሽልማት ተልኮልናል ከአዩ ማለት ነው። ስለዚህ 2 ጨምረናል። ይህን ሁሉ ድል ያገኘ ነው በምንድን ነው? ጥንት ኢትዮጵያውያን ወርሃ መስከረም ላይ ሆኖ በተመለከቱት ምልከታ እኮ ነው። ይሄ ለእኛ ክብራችን ነው። ሌላው ተመልከት፣ ክረምቱ፣ ዶፉ፣ ጎርፉ፣ ጭጋጉ፣ በረዱ በጣም አስፈሪ ነው። መስከረምስ
ፈካ ያለ አደይ አበባ የመስቀል ወፍ መስከረም ጠባ ትላለ። ጸባ ማለት ነጋ ማለት እኮ ነው ራሱ። መስከረም ማለት ፍቹ ምንድን ነው? መስ ማለት መሴ ማለት መሸ ማለት ነው። ከረም ማለት ክረምት ነው። ክረምቱ የሚመሽበት፣ ክረምቱ የሚያበቃበት፣ መጸው የሚብትበት፣ አበቦች የሚፈኩበት፣ ቢራቢሮች ከመስክ ወደ መስክ የሚሯሯጡበት፣ ንቦች አበባ ለመቅሰም ወዲያ ወዲህ የሚሄዱበት፣ የመስቀል ወፍ የምትጮህበት። ባለቀኔው መንግስቱ ለማ ይመስለኛል የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ይላል። ማን ያውቃል ይላል። ለኛ የተስፋ ወራችን ነው፣ የደስታ ወራችን ነው። ይሄን የደስታ ወር እንንጠቅ ማለት ስንቱን ደስታ ነጥቀው ይችሉታል። በጣም በጣም ያሳዝናል። እና ይሄ ነው። ይህ ብቻ አይደለም፣ ኢትዮጵያ ብቻ አይደለም አውደ ዓመቷን መስከረም ያደረገችው፣ እስራኤል ጭምር አውደ ዓመቷ መስከረም ነው። ዓለም ራሱ ቢችል መስከረም መሆን ይፈልጋል። ሮማ ናት ምቅ አድርጋ ያዘችው በጃንዋሪ ህግ እንጂ ሁሉም መስከረም። እስቲ በሂደት እንሂድ። ለምሳሌ እስራኤል አውደ ዓመታቸው እንደኛ መስከረም ነው። ሮሽ አሻና ይሉታል። ሮሽ ማለት ራስ ማለት ነው። ርዕሰ አውደ ዓመት ትሌለ መስከረም። ሮሽ ማለት ራስ ማለት ነው፣ መጀመሪያ ማለት ነው። ሻና ማለት ምንድን ነው? ሐሻና ማለት ዓመት ማለት ነው። ስለዚህ ርዕሰ አውደ ዓመት ይባላል መስከረም። ለምንድን ነው እነሱም ያደረጉት ቀንና ሌሊቱ እኩል የሚሆንበት ወር ምንድን ነው? ቅድም እንዳልኩት መስከረም ነው። ፀሐይ ምድር ወገብ ላይ የምትሆንበት። ይህ ብቻ ሳይሆን በእነሱ ሮሽ አሻና ማለት አዳምና ሔዋን ጭምር ስነ ፍጥረት የተፈጠረበት ወር መስከረም ብለው ነው የሚያምኑት የሚቀበሉት እስራኤላውያን። ዓለም የተፈጠረበት ወር ራሱ መስከረም ነው በእስራኤላውያን ትውፊት ማለት ነው። እነሱ አሁን ካላንደራቸው ሮማውያን አይደለም። በኋላ መጣበታል። ጁሽ ካላንደር አላቸው የራሳቸው የሆነ። ለዓለሙ አሰራር እንዴት እንደሚጠቀሙት በኋላ እንመጣበታለን። ራሽ አሻና ብለው ግን የሚያከብሩት ወርሃ መስከረምን ነው። ያን ጊዜ የሚገርም ሾፋር የሚባል ቀንደ መለከት ይነፋል። በእስራኤላውያን ልማድ ቀንደ መለከትም የሚነፉበት ጭምር በዓል ነው። ልክኛ ወደ ዓመት ላይ ነጋሪት እየመታን አዋጅ አዋጅ እንደምንባል እነሱም ይነፉበት ወራቸው መስከረም ነው። ኢትዮጵያ ብቻ አይደለችም ለዚህ። ሶስተኛ በቢዛንታይን የዓለም አቆጣጠር ወይም ቢዛንቲያን ክሪኤሽን ኢራ በሚባሉ በሙሉ በአውሮፓ አውደ ዓመቱ መስከረም ነበረ። ታሪካዊ አውዱን እንነሳ። እነሱ ዓመት ዓለም የሚል ነው አቆጣጠራቸው። ምንድን ነው? አኖሙንዲ ይባላል። ይሄም አኖሙንዲ ማለት ፍጥረት ከተፈጠረበት ጊዜ ጀምሮ የሚል አቆጣጠር ነው ያላቸው። ዓመተ ዓለም አጠቃላይ ዓመተ ፍዳ ዓመተ ኩነን የሚለውን ዓመተ ምሕረት የሚለውን አንድ ላይ አድርገው ዓመተ ዓለም ምኑ ቢዛንታይኖች። ስለዚህ በይፋዊ የሲቪል በቤተ ክርስቲያን በታሪክ መዛግብት አቆጣጠራቸው ሁሉ አውደ ዓመት የሚያደርጉት መስከረም ነው። ቢዛንታይን ላይ ምንድን ነው? ክሬሽን ኦፍ ዘ ወርልድ ማለት የፍጥረት ዓለም ማለት ነው። እነሱ ምንድን ነው የሚሉት? ዓለም የተፈጠረበት ወር መስከረም 1 ነው ብለው የሚያስቡት። መስከረም 1 5509 ብለው ነው የሚነሱት እነሱ። ዓለም የተፈጠረበት ወር ብለው የሚነሱት መስከረምን ነው። ስለዚህ የምስራቅ ሮማ ለምሳሌ በቢዛንታይን ማለት ምስራቅ ሮማ ግዛት ያለውንም ጭምር ያጠቃልላል። ከ958 ዓመተ ምህረት እስከ 1453 እንደ አውሮፓ ዘመን አቆጣጠር ቁስጥንጥንያ በኦቶማን ኢምፓየር እስከወደቀችበት ጊዜ ድረስ ይፋዊ የመንግስትም የቤተ ክርስቲያንም አቆጣጠር በዚህ የተመሰረተና መስከረም 1ን መነሻ ያደረገ ነበር። ሁለተኛ ሩሲያ ከ988 ዓመተ ምህረት እስከ 1700 ንጉሥ ጴጥሮስ ወደ ግሪጎር ጁሊያን ካሌንደር እስኪቀይረው ድረስ መስከረም 1 ነበር ይቆጥሩት። ሶስተኛ ቡልጋሪያ በቡልጋሪያ ኢምፓየር በአጠቃላይ ከመካከለኛው ዘመን እስከ 14 እስከ 15ኛው ክፍለ ዘመን በይፋ የተጠቀመችበት አውደ ዓመቷን መስከረም አድርጋ ዓመተ ዓለምን አቆጣጠር ነው። ሰርቢያ በሰርቢያ ደግሞ ዱቫን የሚባል ህጋቸው በሙሉ የተቆጠሩት በዚህ በቢዛንታይን የዘመን አቆጣጠር ሲሆን አውደ ዓመት መነሻውን የሚያደርገው አሁንም መስከረም ነው። ይሄ ትልቅ ታሪክ ነው። ሞልዲቪያ ሞላክ የዛሬዋ ሮማንያ ማለት ነው። ሮማንያ ምንላት ከ14ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን የተጻፉ የታሪክ መዛግብታቸው የሃይማኖት ጽሑፋቸው በሙሉ አውደ ዓመቱን መነሻ የሚያደርገው መስከረም 1 ነው። ጆርጂያ ከራሷ የዘመን አቆጣጠር ጎን ለጎን በተለይ በታሪክ መዛግብት ቤተክርስቲያን ጥናት ላይ ዓመተ ዓለምን የቢዛንታይንን ትጀምርና አውደ ዓመቷን መነሻ የምታደርገው መስከረም 1 ነበረ። ዛሬ ጭምር ለምሳሌ ማውንት አቶስ የሚባል የግሪክ ገዳም አለ። በጣም ትልቅ ገዳም ነው። ኢስተርን ኦርቶዶክስ ቸርችስ በአጠቃላይ ለኤክሊሲያስቲካል ለቤተ ክርስቲያን የዘመን ቀመር አሁንም ቢዛንታይንን መሰረት አድርገው መስከረም 1 ነው የሚጀምሩት። እኛ ብቻ አይደለንም። በዓለማዊ ሕግ ራሱ ለምሳሌ
በ312 ዓመተ ምህረት ላይ ንጉሥ ቆስጠንጢኖስ ኢንደክሽን የሚባላል። ኢንደክሽን ማለት ምንድን ነው? ሰዎች ግብር የሚጀምሩበት የ15 ዓመት ሳይክል አላቸው። መነሻው የሆነው መስከረም 1 ነው። በኋላ በ537 ዓመተ ምህረት ላይ ንጉሥ ጁስቲኒያን የቢዛንታይን ኢምፓየሮችን ሰነዶች ሁሉ መነሻ እንዲያደርጉ ያደረጋቸው መስከረም 1 ነው። ይህ ማለት ትልቅ ነገር ነው። ኢትዮጵያ የያዘችው ማለት ነው። ትልቅ ነው የያዘችው። ሌላው አውደ ዓመቷን መስከረም የምታደርግ የነበረች ግብፅ ናት። በተለይ ኮፕቲክ ቤተክርስቲያን። ለምንድን ነው እነሱ አውደ ዓመታቸውን መስከረም ያደረኩት? ኢትዮጵያ ኢኩኖክስን አይታ ነው የፀሐይን። እነሱ ግን ፀሐይን አይተው አይደለም። እንደሚታወቀው ያው የአባይ ወንዝ አፈራችንን ይዞ ሁሉንም ነገር ይዞ የሚሄደው መቼ ነው? ክረምት ላይ ነው አይደል? ከባድ ዝም በኢትዮጵያ ክረምት ማለት ነው። ሰኔን፣ ሐምሌና ለም የሆነ አፈሩን ውሃውን ጠራርጎ ስለሚሄድ ሰብል የሚጀምሩበት ወር መቼ ነው? መስከረም ነው። ስለዚህ ምንድን ነው የአባይ ወንዝ የሚፈስበትን አይተው አውደ ዓመታቸውን መስከረም ከእርሻና ከአባይ ዑደት ጋር ነው አውደ ዓመታቸውን ያስተሳሰሩት። ስለዚህ በጥንት ግብፅ ሳይረስ የሚባል ኮከብ አለ ካኒስ ሜጀር ላይ ልክ ከፀሐይ በፊት ይታያል። ያ ወቅት ነው። ኦኬ። ስለዚህ ናይል ወንዝ መሙላት ሊጀምር ነው በማለት ያችን መነሻ በማድረግ አውደ ዓመታቸውን መስከረም አድርገዋል። የኮፕቲክ ቤተክርስቲያን ደግሞ ከ303 እስከ 304 በንጉሥ ዲዮቅልጥያኖስ ዘመን የደረሰባትን አሰቃቂ መከራ አብነት አድርጋ ነይሩዝ በማለት በተለይ አኖማርቲሩም ዓመተ ሰማዕታት ብላ መነሻም በማድረግ መስከረም 1ን አውደ ዓመት አድርጋለች ማለት ነው። ይህ በጣም ሊታወቅ ይገባል። ሌላው መላው ዓለም ምንም ዩሊዮስ ቄሳር የሮማ እስካሁን ተጽዕኖ ፈጣሪነትን የአሜሪካ ይባላል እንጂ ሮማ ናት የምትመራው ዓለምን አሁንም ድረስ ቢሆንም ግን መስከረም ፀሐይ በእውቀት ይወከላል እናውቃለን አይደለ? ስለዚህ ፀሐይ ምድር ወገብ ላይ ሆኖ ቀኑም ሌሊቱም እኩል የሚሆንበት ወርሃ መስከረም ስላለ በዓለም ዙሪያ ያሉት የዓለም ሀገራት በሙሉ ትምህርታቸውን የሚጀምሩት መስከረም 1 ነው። ለምሳሌ ዩኤስኤ እንደየስቴቱ ወይም እንደየካውንቲው ቢለያይም አብዛኞቹ ማለት ትችላለ የሰሜን አሜሪካ ግዛቶች ከነሐሴ መጨረሻ እስከ መስከረም መጀመሪያ ነው ትምህርት የሚጀምረው። ልክ እንደኛ ነው። በቃ ምንም ሊሆን አይችልም። ምድር ወገብ ላይ ፀሐይ የምትሆንበት ብቸኛ ወር ነው። ዘመን ለመስፈር ፀሐይ እውቀት እኮ ነው። እውቀት ብርሃን ነው። ትምህርትም እውቀት ነው። ትምህርትም ብርሃን ነው። ካናዳ በሁሉም ግዛቶች ማለት ይችላል ትምህርታቸውን የሚጀምሩት መስከረም መጀመሪያ ነው። ሌበር ዴይ በኋላ ማለት ነው። አውሮፓ በተለይ ሰሜን አውሮፓ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን ጨምሮ ማለት ነው ስፔን፣ ፖርቹጋል፣ ኔዘርላንድ፣ ቤልጂየም፣ ስዊድን፣ ኖርዌይ፣ ዴንማርክ አሁንም መስከረም ነው ትምህርታቸውን የሚጀምሩት። ምስራቅ አውሮፓ እንሂድ፣ ራሻ፣ ዩክሬን፣ ፖላንድ፣ ሮማኒያ፣ ቤላሩስ፣ ሃንጋሪ መስከረማን ቋሚ ትምህርት መክፈቻ ጊዜያቸው ነው። በተለይ በጣም የሚገርም መካከለኛው ምስራቅ ሰሜን አፍሪካ ሀገራት ጭምር ግብፅ፣ ዮርዳኖስ፣ ሊባኖስ፣ እስራኤል፣ ጂሲሲ ሀገራት፣ ዩኤኢ ዩናይትድ አረብ ኢሚሬትስ፣ ኳታር፣ ኩዌት፣ ኦማን፣ ባህሬን፣ ሳውዲ አረቢያ ጭምር። እንደውም ሳውዲ አረቢያ መስከረም 13 1932 ብሔራዊ ቀንም ታደርጋለች እዛው ላይ። ይሄ ቀላል ነገር እኮ አይደለም። ይሄ ማለት እኮ ዓለም ወደዚህ ስርዓት መምጣት ነው የሚፈልገው ሀያልነት በማጣትና ተሰሚነትን በማጣት ካልሆነ። እስያ ብትሄድ ቻይና፣ ታይዋን፣ ቪየትናምም ሁሉም መስከረም ላይ ነው ትምህርታቸውን የሚጀምሩት። አፍሪካና ኢትዮጵያ ዘመን ቀመሯም ነው። ሞሮኮ፣ ቱኒዚያ፣ አልጄሪያ ጭምር መስከረም ላይ ነው ትምህርት የሚጀምሩት። እኔ በጣም የሚገርመኝ እሱ አይደለም የእውቀት ቀን ይሉታል ራሱ የእውቀት ቀን ዴይ ኦፍ ኖሌጅ የሚባል አለ። ለምሳሌ የምን ቀን እንደሚባል ዴይ ኦፍ ኖሌጅ የእውቀት ቀን በዓለም ይከበራል። መቼ? መስከረም። እውነት ነው። ፀሐይ እውቀት ነው። ብርሃን እንደማለት ነው። ሙቀት እንደማለት ነው። ሙቀት ብርሃን ከፀሐይ ጋር ይገናኛል። ስለዚህ ሩሲያ በ1984 በይፋ በደነገገችው ሕግ መስከረም 1 የእውቀት ቀኗን ታከብራለች። በጣም በደመቀ መልኩ በቃ እንትን እያሉ አበባ ለመምህራኖቻቸው ጊፍት እየሰጡ ልክ እኛ አዲስ ዓመት ልጃገረዶች አበባ እየሆይ እንደሚሉት ሕፃናት ስዕል ስለው ለትልልቆች እንደሚሰጡት በተመሳሳይ መልኩ በራሻ አበባ ጊፍት ለመምህራን የሚበረከትበት ነው። ቤላሩስ፣ ካዛኪስታን፣ አርሜኒያ፣ አዘርባይጃን፣ ኪርጊስታን፣ ሞልዶቫ፣
ቱርክሜኒስታን፣ ኡዝቤኪስታን፣ ታጃኪስታን፣ ዩክሬን ጭምር የእውቀት ቀን ነው መስከረም። በታላቅ ድምቀት ነው የሚከበረው። ናሽናሊ ማለት ነው። በደንብ አድርገው ነው የሚያከብሩት። የእውቀት ቀን ብለው ዴይ ኦፍ ኖሌጅ ብለው ማለት ነው። ስለዚህ ዓለም ወደ ምንድን ነው የመጣችሁ? ወደ መስከረም ነው የመጣችሁ። ጃንዋሪ ምንድን ነው? ከምንስ ዘመን ቀመር ጋር በኋላ ልናነሳው እንችላለን። ለምንድን ነው ጥር ያደረገው ዩልዮስ ቄሳር? ራሱ ምክንያት አለው። ግን ተፈጥሮን ማዕከል አድርገ ካየህ መስከረም ነው። ዓለም በዚህ ደረጃ ተግባብቶ ዓለም በዚህ ደረጃ ተስማምቶ የሚያከብርበትን ወር ወዴት ልትወስደው ነው? ወደ ሰኔ ክረምት ልትወስደው ነው? ወደ ምን ልታመጣው ነው? ሚሊዮኖች ለሺህ ዘመናት የነጎዱበት ዓለም ራሱ ወደዚህ ሊመጣ ያሰፈሰፈበትን ነገር ምን ታረገዋለህ? ምን ልታረገው ትችላለህ? ስለዚህ በእውነት ኢትዮጵያውያን ቀድሞ የተመለከቱ ናቸው። ስነ ፍጥረትን ያዩ የመረመሩ ናቸውና መስከረምን አውደ ዓመታቸው አድርገዋል። ዓለምን በዚህ ደረጃ ነው መስከረምን የሚያከብረው። በተለይ ደግሞ ወቅቱን ተመልከት። እኛ ጋር መጸው ነው፣ አበባ የሚያመብበት ነው። አሁን የጠቀስኳቸው ሀገራት ደግሞ ፎል ነው። በጣም ቅጠሉ ረግፎ እንዴት አይነት ውበት እኮ ነው። ብዙዎች ሀገሮች አይቻሉ እና በቃ እነሱም ለምሳሌ እኩል በጋዋቆ ለእነሱ ደግሞ ፎል ይመጣል። በእኛ መጸው እንደሚጀምር በቃ ፀሐይ ምድር ወገብ ላይ ትሆናለች። ስለዚህ ምድሪቱ ሁሉ በጣም ይሄ ቅጠሉ ረግፎ የሚያምር ወቅት ላይ ይደርሳሉ። ስለዚህ የመስከረም ወር እኮ ለዓለም ደስታ ነው፣ ለዓለም ስጦታ ነው። ለእኛ በአበባ ለእነሱ ደግሞ በፎል ምድሪቱን የምታንጸባርቅ ስለሆነ እንደውም የቢዛንታይኖች አይተው ይሄ ስነ ፍጥረት መጀመሪያ ነው ብለው መነሻ አድርገውታል። ስለዚህ ኢትዮጵያውያን ደግሞ ስነፈለክ መርማሪዎች ናቸው። ለኢትዮጵያ ስለ ፀሐይ ልታስረዳት፣ ስለ ጨረቃ ልትመሰክረላት፣ ስለ ከዋክብት ልትነግራት፣ ስለ ፕላኔት አትችልም። ግርዶሽን ያየን የመረመርን፣ ዘመንን የሰፈርን የቆጠርን፣ እስከ ሳድሲት ድረስ የወረድን ድንቅ ህዝቦች ነን እና ምንም ልታጨልመው ማትችለው ብርሃን ነው ብዬ ነው ሀሳቤን ማንሸራሽረው። ስለዚህ ይህን ጥያቄ የጠየቁ ሰዎች ይህንን ቪዲዮ ላኩላቸው። በእርግጥ ለምን አባቶቻችን የዓመቱን መጀመሪያ መስከረም እንዳደረጉ ይገባናል። ሌላው ነገር አብዛኛውን የኢትዮጵያን ስልጣኔ ከግብፅ ጋር የማቆራኘት ነገር አለ። የግብፅ ተጽዕኖ ነው። የቤተ ክርስቲያንንም ሊሆን ይችላል፣ የዘመን አቆጣጠሩንም ሊሆን ይችላል። በተለይ የዘመን አቆጣጠሩ የመጣው ከግብፅ ነው ብለው ማህበራዊ ሚዲያ ላይ የሚያነሱ ሰዎች አሉና እውነት ኢትዮጵያ ያላት የዘመን አቆጣጠር ከግብፅ የመጣ ነው? ይሄ የግብፅ ፍቅር ነው። የግብፅ ፍቅር ያነደዳቸው ሰዎች ነው እንጂ ኢትዮጵያውያን አይደሉም። በዚህ ደረጃ ራስን ልትክድ አትችልም። እንዴት ሰው ራሱን ይክዳል? በዚህ ደረጃ እኔ እንደ ጸያፍ አድርጌ ነው ማየው። እስቲ ትክክለኛውን እናምጣ፣ እንደ ባለሙያ እንነጋገር። በልምድ ልታወራው አትችልም። ዘመን ቀመር መስፈርት ነው። ዘመን ቀመር ሳይክል ነው። ዘመን ቀመር ዑደት ነው። ስለዚህ ዝም ብለህ በማሰብ ልታደርገው አትችልም። ስለዚህ መጥራት ያለበትን ነገር እስቲ አጥርተን እንይ። እሺ የጥንት የግብፅ የዘመን አቆጣጠርን እኔና ከኢትዮጵያውያን ጋር እናነጻጽረው። ዓለም የሚያውቀውን ማለት ነው። እኛ ያልፈጠርነው የሚታወቅ ኢጅፕት ካሌንደር ማንም ሰው ጉግል አድርጎ ይመልከተው፣ አይመለከተኝም። ግን እንደ ባለሙያ ልናገር እዚህ ላይ የግብፅ የዘመን መስፈሪያና መቁጠሪያ እንደ ኢትዮጵያው አልነበረም። 3 ወቅቶች ብቻ ነበረ ያሉት። 3 ወቅቶች። እንግዲህ ዘመንን ለመስፈር ለመቁጠር ወቅት ራሱ ወሳኝ ነው አይደል? ስለ ወቅት ነው የምታነሳው። 3 ወቅቶች ናቸው። የመጀመሪያውን የመጥለቅለቅ ወይም የጎርፍ ወቅት የሚሉት አኬት ከመስከረም እስከ ጥር አንድ ወቅታቸው። ሁለተኛው የመታየት ወይም የክረምት ወቅት የሚሉት ፔሬት ይሉታል፣ ከጥር እስከ ግንቦት ያለ ሁለተኛ ወራቸው። ሶስተኛ የውሃ ዝቅታ ወይም የበጋ ወቅት የሚሉት ሼሙ ይሉታል፣ ከግንቦት እስከ መስከረም። 3 ወቅት ብቻ ነበራቸው። ስለዚህ አቆጣጠራቸው ምንድን ነው? 1 ሳምንት 10 ቀናት ነው የግብፅ የነበረው። ዴኬድ ነው የሚሉት። 10 ቀናት ነው 1 ሳምንት። ከዛ 3 ሳምንት ነው 1 ወር። እኛ ጋር ስንት ሳምንት ነው? 4 ነው። ስለዚህ 3 ሲባዛ 10 ነው 30 የሚያደርጉት። ምን ያህል ልዩነቱን እንድናይ ያስፈልጋል። ሶስተኛ 4 ወራት 1 ወቅትን ነው ያካተተ የዘመን መስፈርት የላቸው። 4 ወራት በ30 ቀን 120 ቀናት ናቸው። ወደ ኢትዮጵያ እስቲ እንምጣ። የኛ የዕለት ብዛታችን ከጥንት ጀምሮ ስንት ነው? 7 ነው። የሳምንታት የቀን 7 ነው እንጂ እንደ ግብፅ 10 አልነበረም። አንድ ሁለተኛ እኛ 3 ሳምንት አይደለም 1 ወራችን። ስንት ሳምንት ነው? ኦልሞስት 4 ሳምንት ነው። ጥሩ 3 ወራት ያሏቸው ወቅቶች ነው ያለናል። 91 ቀን ከ15 ኬክሮስ ተመልከት። እዛ ግን 3 ወቅት ነበረ። ኢትዮጵያ ግን 4 ወቅት ነው ያላት። በአራቱም ወቅቶች ደግሞ የሚመግቡ 4 ሮያል ስታርስ ሊቃነ ከዋክብት አሉ። እሳት፣ ውሃ፣ ነፋስ፣ መሬት ተብለው የተመደቡ ንጥራተ ነገራት አሉ። ስለዚህ የሰማይና የምድር ያህል ነው ርቀቱ የነበረው በወቅት በለው። እንግዲህ
ዘመን መስፈርት ሲል አውደ ዕለት እኮ ነው የምንለው። የዕለታት አውድ 7 ዕለት ነው፣ 10 ቀን ነው። ወቅት ብትል ኢትዮጵያ 91 ዕለት ከ15 ኬክሮስ ነው። የነሱ ግን አልነበረም፣ ቅድም እንዳየነው ማለት ነው። ሌላው ጳጉሜን በተመለከተ ሐሳቦች ይነሳሉ። ኢትዮጵያ እንግዲህ መጸው፣ በጋ፣ ጸደይ፣ ክረምት አላት። እያንዳንዳቸው 91 15 ኬክሮስ አላቸው። ስለዚህ ወቅት ላይም ዕለት ላይም ልዩነት አለን ማለት ነው። ምንድን ነው አንድነቱ? ቀጥሎ ጳጉሜን በተመለከተ ነው የሚነሳው ሐሳብ። ግብፃውያን ጳጉሜ ያላቸው ይባላል። ኖ ግብፃውያን ጳጉሜን እንዴት ነው አንደርስታንድ ያደረጓት? በጥንት ሀሩ ሬምፔት ይባላል። 5 ቀናት አልነበራቸውም ግብፃውያን፣ 360 ቀናት ነበራቸው። 5 ቀናት ከምን መጣ ሲባል የግብፅ አፈ ታሪክ ነው መነሻው። እንግዲህ የግብፅ እኔ ተመላልሰን አይተነዋል። ትልቁን ሚዚየማቸውን ጎብኝቻለሁ። ለእኔ አዲስ አይደለም። በእነሱ አፈ ታሪክ የሰማይ አምላክ ኑት ይባል ነበረ። እነሱ ነው የምለው፣ ፒራሚዱ ምናምን ታሪክ ታውቀዋለህ፣ ወደዛ አልገባ። የምድር አምላክ ደግሞ ጌብ ትባላለች። እና በጣም በፍቅር ይዋደዳሉ ነው ታሪኩ። የጳጉሜን 5ን አመጣት ሲናገሩ የግብፅ ታሪክ ይሄ ነው። ሌላ ታሪክ አንሰጣትም፣ ራሱ አምና ያሰፈረችውን ነው። በኋላ ይሄ ፍቅራቸው ራ የሚባለው የፀሐይ አምላክ አልወደደውም ነው የሚባል አምላክ አለ። ራ የሚባል አምላክ አዎ፣ ይህን ጥምረት አልወደደውም። ስለዚህ ተቆጥቶ ኑት በ360 ቀናት ውስጥ ልጅ እንዳትወልድ አደረጋት ነው የሚሉት። የነሱ ነው፣ ገደባት። ስለዚህ ቶት የሚባለው መስከረም ቶት ነው የጥበብ አምላክ ይባላል። በእነሱ ሳቤ ነው ምነግር፣ በእኛ አይደለም። እንዳይረዳ ወደኛ እንዳይመስል ኑትን ሊረዳት ፈለገ ልጅ እንድትወልድ። ምክንያቱም 360 ዕለት መውለድ አልቻለችም። ከዛ ከጨረቃ አምላክ ሴኔት ከምትባለው ጋር ዳማ ጨዋታ ተጫውቶ አሸነፋት ነው። ስለዚህ ስላሸነፋት ከጨረቃ ብርሃን 1/72ኛውን ቀንሶ ነው የሚሉት ግብፃውያን 5 አዳዲስ ቀናት አመጣ። በዚህ ምክንያት ኑት 5 ቀናት ውስጥ ልጅ መውለድ ቻለች ነው እንጂ የጳጉሜ 5 አመጣጥ ይሄ ነው እንደ ግብፃውያን ሚት አፈታሪክ ሜቶሎጂ። ስለዚህ በአንደኛው ቀን ኦሳይረስን ወለደች፣ ጳጉሜ 2 ምንለው ሆረስን ወለደች፣ 3ኛ ሴትን ወለደች፣ 4ኛ ኢሲስን ወለደች፣ 5ኛ ኔፍቲስን ወለደች ነው የሚሉት ግብፃውያን። ስለዚህ 5 ቀናቱ ከመደበኞቹ 360 ቀናት ውጪ ስለሆኑ የአማልክት ልደት ቀናት ነው። የአማልክት ልደት ቀናት ተብለው ነው በግብፅ ሲከበሩ ከጥንት ጀምሮ የነበሩ አሁንም ድረስ። አሁን እንግዲህ ያለውን ግብፅ ሲቪላይዝድ የሆነ አሁኑን አለ ከጥንት ጀምሮ የነበረው ካሌንደር የፈለሰፉትን ህዝቦች ነው እየነገርኩህ ያለሁት፣ ፒራሚድ የሰሩትን እና በዛ ቀናት ውስጥ የጥንት ግብፃውያን ከባድ ስራ አይሰሩም። ለአማልክታቸው መስዋዕት ያቀርባሉ፣ ያመሰግናሉ፣ ይደሰታሉና አደገኛ ቀናትም ጭምር አድርገው ነው እነዚህን 5 ቀናት የሚያዩት። ምክንያቱም ለምሳሌ ሴትን የሚሉት እነሱ ያውሎ ነፋስ አምላክ ነው። ስለዚህ ምናልባት ሴት ተቆጥቶ ሊያጠፋን ይችላል ብለው ስለሚያስቡ ነው። ስለዚህ ኢትዮጵያ በምን መስፈርት ነው እነዚህን በዓል ያከበረችው? ሁለተኛ ግብፅ ብቻ አይደለም እኮ የጳጉሜን 5 ቀን የነበራት። ለምሳሌ ኢራን በተለይ ጥንት የዞሮአስትሪያን የጥንቱ የፋርስ አቆጣጠር ነው የምነግርህ 30 ቀናት ያላቸው 12 ወራት አሉት። ጋታስ የሚባል 5ኛ ቀን ነበረ። ምን አዲስ ነገር አለው? ሁለተኛ የማያ ካሌንደር ሲባል ሰምተሃል አይደለ? ሜክሲኮ፣ ጓቴማላ አካባቢ የሳይክሊካል ማያና አዜቲክ የሚባል አስቴክ ካላንደር የሚባል አለ። ለማያዎች ዋየብ ይሉታል፣ አስቴኮች ደግሞ ኒሞንቴም ይሉታል። ትንሽ የሚለየው 18 ወራት 20 ቀናት አሉ። 5 ቀናት ይጨመራሉ መጨረሻ ላይ። ይሄ ምንድነው ባዶ እንትን ቀናት ብለው ትንሽ ይፈሩታል። ኢትዮጵያውያን እኮ እንደዚህ አይነት የአማልክት ታሪክ አይደለም ጳጉሜንን ለመስፈር ለማውጣት የተጠቀሙት፣ ማቴማቲክስን የተጠቀሙት 52 ካሊት 31 ሳልሲት ባለፈው አይተናል። 248 ሴኮንድ እና የቀኗን 0.4 ሰከንድን ቀምረው ነው የጳጉሜን 5ን 6ን አልፎ ተርፎ ሌላው ዓለም የሌለውን ጳጉሜን 7ን ያወጡት ማለት ነው። የትኛው ዓለም ነው እስከ ጳጉሜን 7 እስከ ንዑስ መስፈርት ድረስ የየቀኗን 0.4 ሴኮንድ ቀምሮ እስከ ጳጉሜን 7 ያሰላ? የምድራችን አንድ ሀገር እስቲ ሰዎች ይጥቀሱልን? የለም። ስለዚህ ኢትዮጵያ ተራቃ ሄደች ሀገር ናት። ልትመዝናት አትችልም። ከግብፅ ጋር ልታነጻጽራትም አትችልም በዘመን መስፈርትና መቁጠር። ሌላው በዓመት አሰላል ኮፕቲኮች ይነሳሉ። ኖ ከኮፕቲኮች እኮ አሁን ኮፕቲክ ቸርች ብናነሳ ግብፅም ሰነዷን እኮ የሰነደችው ዓመተ እስክንድር ብላ ነው። ዓመተ እስክንድር እኮ ማለት እስክንድር ከክርስቶስ ልደት በፊት 313 ዓመት ዓለም የነበረ ነው አይደለ? ኦልሞስት ቢሲ 312 ላይ እስክንድሪያ የተባለችው በእስክንድር ናት። ኢትዮጵያን መሽ ገዛ?
ህንድ ድረስ ሄዷል፣ ፋርስ ድረስ ሄዷል። ዓመተ እስክንድር ይባላል። ግብፅ ኢቭን የፓስካል ይሄ 532 አውደ ቀመሯ የምትቀምር የነበረው በዘመነ እስክንድር ነበረ። እኛ እስክንድር መሽገዛን የት ደፍሮ ኢትዮጵያ ድንበር መጣ ሁሉን ሲያስገዛ። ቀጥላ ነው እንግዲህ ግብፅ ብዙ ክርስቲያኖች ያለቁባትን የዲዮቅልጥያኖስን ዘመን መነሻ አድርጋ ልክ 284 ዓመተ ምህረትን መነሻ አድርጋ ዓመተ ሰማዕታት ብላ ነው የምትቆጥረው። ዓመተ ምህረት ብላ መሽቆጠረች ግብፅ ሲጀመር እንደኛ። ስለዚህ አሁን ግብፅ ስንት ላይ ናት? 1742 ዓመተ ሰማዕታት ላይ ናት እንጂ እንደኛ 2018 ዓመተ ምህረት ላይ አይደለች። እንዴት ልትነሳ ትችላለች ማለት ነው? ስለዚህ ቢያንስ 276 ዓመት ትቀንሳለ የግብፅን የዓመተ ሰማዕታትን ለማወቅ። ስለዚህ በዓመትም አንነሳም። ሌላው በወራት ስያሜ እንመልከት። ቢያንስ ተጽዕኖ ኢትዮጵያ ላይ መምጣት ነበረበት አይደል? እንደው ትንሽ ኮፒ እንኳን ተደረገ ቢባል የሆነች ነገር አለች አይደል? ትንሽ ነገር ቅንጣት እንኳን ጠብ ማለት አለበት። ለምሳሌ መስከረም በግብፅ ቱት ነው፣ መስከረም አይደለም። ቱት ምንድን ነው? የጥበብ አምላክ ተብሎ የተመለከ ነው። ግብፅ የጸሐፊዎች ደጋፊ ተብሎ የተመለከ ነው። ጥበብን ይሰጣል ተብሎ የተመለከ ነው። ሁለተኛው ወራቸው ባባ ነው የሚሉት 1539 እስከ 1075 ማለት ነው። ኦፔት የሚባል ክብረ በዓል ነበራቸው። ስለዚህ የፀሐይ አምላክ አሞን-ራ ከራክራክ ወደ ሉክሰር የሚሄድበት ወር ሲሉ ነው ይህን ስም የሰጡት። ሶስተኛው ወራቸው ሀቱር ነው። ሀቱር ማናት? የጥንት ግብፃውያን የፍቅር ጎደሶፍ ቢዩቲ የቁንጅና አምላክ ይሏታል። የፍቅር አምላክ ጎደሶፍ ላቭ ይሏታል። ለእሷ ክብር የተሰጠ ስያሜ ነው። አራተኛው ወራቸው ኪያክ ነው። ኪያክ ምንድን ነው? በነፍስ ላይ ነፍስ ማለት እኮ ነው። ኪያክ በጥንት ግብፃውያን የሚያመልኩት ኮርማ አለ፣ አፒስ ወይም ሀፒስ ይሉታል። ለሱ የተሰጠ ስያሜ ነው። አምስተኛው ወር ቱባህ ወይም ጡባ የሚሉት መባ ማለት ነው። ከራ ጋር ያያዙት ወር ነው። ስድስተኛ የካቲት ነው። አምሺር ነው የሚሉት እነሱ። አምሺር የነፋስ አምላክ ብለው ያመልኩት ከነበረው ከአማልክት አንዱ ነው ስሙ። መጋቢት በረመሃት ነው። በረመሃት ምንድን ነው? አሜኖቶፕ አንደኛ በስሙ ያሰየመው ወር ነው። ስምንተኛ ሚያዝያ በረሙዳ ሲባል እንሰማለን። እሷ ደግሞ ሬኔንት የምትባል አዝመራ የምትጠብቅ ተከባካቢ የተባለች እንስት አምላክ ናት። በእሷ ስም ነው የተሰየመው። ዘጠነኛ ግንቦት ባሼንስ የሚሉት መንገደኛና የጨረቃ አምላክ ብለው ከሚጠሩት ከሆንሱ የሚሉት በዓል የሰየሙት ነው። አስረኛ ባኡኔ ደግሞ በቴብ ያከብሩት የነበረ የጥንት በዓላቸው ክብረ በዓል ተነስቶ የሰየሙት ነው። 11ኛው አቢብ ይሉታል። ትርጉሙ ብዙ አይታወቅም። 12ኛው ሚሽራ ይሉታል። እሱም የራ ማለት ነው። የፀሐይ አምላክ ራ የእሱ የልደት በዓል ማለት ነው። ተመልከት። ስለዚህ በምን መስፈርት ነው ኢትዮጵያ ከግብፅ የወሰደችው? ምን ነገር ሊኖር ይችላል? ዘኦንሊ ከግብፅ ተወሰደ ሊባል የሚችለው ምን እንደሆነ ታውቃለህ? በዓላትና ጾማት የምናሰላበት ዲሜጥሮስ ስሌት ነው። አብይ ጾም አንዳንዴ ወደዛ ወደዚህ እያለ ስላስቸገረ በሰባቱ አዕዋዳት አውዶ ሙቬብል ፊስትስ ኤንድ ፌስቲቫልስ ትንሣኤ በዚህ ቀን፣ አብይ ጾም በዚህ ቀን ይሁን ይሄ ቀናቱን የሚሰላው ዲሜጥሮስ የግብፅ ሊቀ ጳጳስ ነው። ያ ስሌት ለቸርች ካሌንደር በተለይ ሙቬብል ፊስትስ ኤንድ ፌስቲቫልስ ለማክበር የምንጠቀምበትን ነው እንጂ ሙሉ ካላንደሩ ላይ ኢቭን መስከረም እንኳን እንዳትል ግብፅ ኢኪኖክስን አስብ አይደለም መስከረም ያደረገችው። ናይል አፈራችንን ጠራርጎ ሄዶ የእነሱን ግብርናቸውን የሚያለማበትን መነሻ አድርጋ ነው የሳይረስን መውጣት ምልክት በማድረግ። ስለዚህ ኢትዮጵያውያን በእውነት ትልልቅ ህዝቦች ናቸው። ስለዚህ ይሄ ግብፅ የሚባለው ነገር ግብፅን ከመውደድ ከማፍቀር የዘለለ ነገር አይገኝም። ግን ኢትዮጵያዊ የሆነ ራስን ከፍ ታደርጋለህ እንጂ እንዴት ራስህን ታሳንሳለህ? ይሄ በጣም የሚያሳፍራኝ ነገር ነው እንደ መስማቱ በራሱ። አሁንም እዚህ ላይ ጥያቄ ያላችሁ ሰዎች ካሉ ይህንን ፖድካስት ሼር አድርጉላቸው። ሌላኛው በሚያሳዝን ሁኔታ እየተነሳ ያለው የኢትዮጵያ ካላንደር የቀናትና የወራት ስያሜዎች መቀየር አለባቸው ወይም ይውጡ የሚሉ ሐሳቦችን እንደው እርሶ እዚህ ላይ ብዙ ዘመን ኢንቨስት አድርገው እንዳጠኑ እንዴት ነው የሚያዩት? ይሄ ማለት የዘመን ቀመር መስፈርት አለመረዳት፣ ፊሎሎጂን አለመረዳት፣ የጥንታዊት መዛግብትን ካለመመርመር የሚመነጭ ነው። ይሄ የእውቀት እጥረት ነው ብዬ ነው ማስበው። የእውቀት እጥረት። እስቲ እንምጣ። ለምሳሌ መጀመሪያ የኢትዮጵያ ቋንቋውን ተመልከት። ልዩ እኮ ነው ስያሜው። ጥንታዊ ህዝቦች መሆናችን የምታውቀው ይሄ ስያሜ የታየዋለ እስራኤል ሀገር ታየዋለ። ይህን ስያሜ በአረብ ሀገር ታየዋለ። እንደዚህ አይነት ስያሜ ታገኛል። ለምሳሌ የመጀመሪያውን ዕለት ኢትዮጵያውያን እሁድ ነው ያሉት አይደል? እሁድ ማለት ሂዶት አንዳንደኛ መጀመሪያ ማለት ነው። የፍጥረት የመጀመሪያ ዕለት ማለት ነው። በዕብራይስጥም ዮም ሪሾን ይባላል። ሪሾን የመጀመሪያ ማለት ነው። በአረብኛም አልአሃድ ይባላል። አሃድ ምንድን ነው? እሁድ አሃድ ማለት አንድ አይደል እንዴ?
አልአሐድም ብትል እሁድም ብትል አንደኛ ዕለት ማለት ነው። ስነ ፍጥረትን ነው የሚያመለክተው። ቀጣይ ዕለት ምንድን ነው? ሰኑይ ነው አይደል? በአማርኛ ሰኞ ይላል። ነናየ ኘ የሚል ድምፅ ስለሚሰጥ ነው። ሰኑይ ማለት ምንድን ነው? ሰኒዮት ማለት ሁለተኛ የፍጥረት ዕለት ማለት ነው። በዕብራይስጥም ሸኒ ይላል። ሰኑይ ማለት ነው። ሰኒ ሸ ስለሚሉ ነው። ወደ አረብኛውን ብትሄድ አልኢትኒን ይላል። ኢትኒን፣ ሰኑይ፣ ሸኒ አንድ እኮ ነው። ሁለተኛ የፍጥረት ዕለት ማለት ነው። ሶስተኛው ዕለት በግዕዝ ሰሉስ ይባላል። በአማርኛ ማግሸኞ፣ ማክሰኞ ሳይሆን ማግሸኞ፣ የሰኞ ማግስት ወይም ሰሉስ ማለት ሶስተኛ ማለት ነው። በዕብራይስጥ ደግሞ ሺልሺ ይላል። ሰሉስ ምንለው። ወደ አረብኛ ብትሄድ ደግሞ ተሉት ይላል። እኛ ሰሉስ፣ ያ ሺልሺ አንድ እኮ ነው። ምንም ሌላ ነገር የለው። ረቡዕ ብትል አራተኛ የሥነ ፍጥረት ዕለት ማለት ነው። ራብዕ አራተኛ ማለት አይደለም። በዕብራይስጥም ብትሄድ ረቪዕ ይሉታል። በአረብኛም ብትሄድ አርብዓ ይሉታል። ረቡዕ ማለት ነው። ሌላ ምንም ተአምር የለው። ሐሙስ አምስተኛ ማለት ነው። አምስተኛ የሥነ ፍጥረት ዕለት ነው እንደ ቅዱስ መጽሐፍ ትምህርት። በዕብራይስጥም ብትመለከት ሐሚሺ ይላሉ። እኛ ሐሙስ ምንለው። በአረቡ ብትሄድ አልከሚስ ይላል። ከሚስ፣ ሐሙስ፣ ሐሚሺ ምንድን ነው የምትለውጠው? አርብ ደግሞ ምንድን ነው? ምዕራብ ትላለህ አይደለ? መካተቻ፣ መግቢያ፣ መፈጸሚያ ማለት ነው። ወደ እንትን ብትሄድ ደግሞ ሰዱስ ማለት ሺሽ ይላል። ስድስቱ ለማለት ነው። ሺሽ ስለሚሉ ነው። በአረብኛ ደግሞ አልጁሙዓ ይባላል። መሰብሰብ ማለት ነው። ቀዳሚት ላይ ብትመጣ የቀደመች ሰንበት ማለት ነው። በዕብራይስጥ ሻባት ይሏታል። በአረብኛ አልሰብት ይባላል። ሰንበት ማለት ነው። ሌላ ምን ትርጉም ሊኖረው ይችላል? ነው ወይስ አውጥተን ይሄንን ጥለ ነው እንደ ፈረንጆቹ ሰንዴ መንዴ እንበል? ምክንያቱም እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው። ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ፣ ሴሌል፣ ሉና፣ ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው። ዘጎድ ኦፍ ሄቨን ኤንድ ዎር፣ የሰማይና የጦር አምላክ ተብሎ 100 ጋድ እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው። የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው። ዘጎድ ኦፍ ተንደር የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም። ፍሪጋ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀይረው? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይህንን ላለመቀየር ይመስለኛል አይደል? እንዴ ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያኔ እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይህን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ ዘጎድ ኦፍ ጌትስ ኤንድ ዶርስ ነው። የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ማለት እኮ መካተቻ አይደለ እንዴ? መካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ዘጎድ ኦፍ ዎር የጦር አምላክ ነው። ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው። እኩል 12 ነው። ሚያዝያ የሚዛዝት ወራት የሚዜዎች ወራት ነው። ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል። አፍሮዳይት ትከበራለች። ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት። ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው። መልካም ዘር የሚዘራበት ነው አይደል? ጁኖ ናት። እቺም ጎደስ ናት። ጣዖት ናት። ሐምሌ ሐመልማል ነው። መለምለም ነው ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው በራሱ በልደቱ ወር ያሰየማል። ግለሰብ ማለት ነው። ግለሰብ። ነሐሴ ንሂሶት ነው። ጥብቀት፣ ጽናት፣ ቅናተ ገቦ ክረምት፣ አዝረዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት። ስለዚህ አድዋ ላይ የፈሰሰ ያ ሁሉ ደም የትኛው? ይሄን ሁሉ እኮ ለመጠበቅ ይመስለኛል አይደለ? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይሄንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀኒቄር ወራት ቀኒቄር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት፣ አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው እኔ ሳስበው ራሱ በእውነት እንግዲህ ልጆቻችንም እናስተምራቸዋለን። ማንዴይ፣ ቱስዴይ ምናምን ያለ ዲሰምበር፣ ጃንዋሪ እያለን እናስተምራለን። ከበስተጀርባው ግን ያለውን ነገር ጠንቀቃችሁ እወቁ። ትልቁ ችግራችን አላዋቂነታችን እያስገደለን ያለ ጨለማ ሆኖ ለጣዖት አሳልፎ እየሰጠን ያለ አለማንበብ አለመመርመር አችን ነውና አትሊስት ወይ ምንመርመር እንወቅና ለማያውቁ ሰዎችም ይሄንን ሼር አድርጓቸው። ሌላኛው ነገር
ዓመተ ምሕረት ለምን ይባላል ብለው የሚናገሩ አሉ። ካለም እኛ ብቻ ነን ዓመተ ምሕረት ብለን የምንቆጥረው? ጥሩ። ይሄ ነገር ከማንሳቴ በፊት ትንሽ የጁሊያን ካሌንደርን ጠቆም ላደርግ መነሻ ይሆነናል ብዬ አስባለሁ። እሺ። ምክንያቱም አሁንም የጁሊያን ካሌንደር ልክ እንደ ግብፁ አምታተው የጁሊያን ካሌንደር እንደምንቀበል ያደርጋሉ። ይህም መጥራት አለበት። ስለዚህ የሮማውያን ካሌንደር መነሻው ቅድመ ልደተ ክርስቶስ 753 ዘመን ወደኋላ ይሄዳል፣ ከክርስቶስ ልደት በፊት። አሁን እንግዲህ እንለየው ዓመተ ምሕረት መነሻውን እዚህ ላይ እንለየዋለን። እንግዲህ የሮምን ከተማ የመሰረተው ሮሙሉስ ይባላል። የተራቀቀ የዘመን ቀመር አልነበራቸውም፣ እውቀቱ የላቸውም። በጥንት ሮማውያን 10 ወራት ነው ያላቸው፣ 304 ቀናት ብቻ ነው ያላቸው። ትንሽ ማለት ቀሪዎቹ 61 ቀናት ጥርና የካቲት በጣም ብርድ ነው ታውቀዋለህ፣ አውሮፓ እና በጣም ብርድም ጦርነትም እርሻም ስለሌለ የሞቱ ወራት ተብሎ ይታሰቡ ነበር፣ አይቆጠሩ። ልክ ዓመቱ የሚጀምረው ማርች ላይ መጋቢት ያደርጉ ነበር። ይያዝ የመጀመሪያው መጋቢት፣ ቀጥሎ አበባ የሚጀምርበት ስለሆነ ነው። ቀጥሎ ኑማ ፓምፒሊየስ ተነሳ 713 ቅድመ ልደተ ክርስቶስ። ይህንን አሻሻለ። ምን አደረገ? የሮሙሉስን አቆጣጠር ወደ ጨረቃ አውደ ዓመት አመጣው። ማለትም ሉናር ሳይክል 354 ነው፣ ኦልሞስት 355 አደረገ። ጃንዋሪና ፌብሩዋሪን ጨመረ፣ እሱ ማለት ነው ጥርና የካቲት ማለት ነው። ጨመረ፣ አዲስ ወር ተጨመረላቸው ማለት ነው። ስለዚህ ወሩ ወደ 12 ወራት አደገ። ይሄ ነው የሮማ አቆጣጠር መነሻ። መርሶዲኒየስ የሚባል በካህናት ውሳኔ የሚጨመር ወር ነበረ። እሱ ትንሽ አቢዩስ ስለሚበታትኑት ምስቅልቅሉ ነበረ። በኋላ ጁሊየስ መጣ ማለት ነው። አሁን ነው ዩሊዮስ የሚባለው ዘመን ቀመር በደንብ መገለጽ አለበት። ከክርስቶስ ልደት በፊት 45 ዘመን ቀደም ብሎ የተነሳ ነው እና ሶሲሸንስ የሚባል የእስክንድሪያ የስነፈለክ አዋቂ አማክሮት የጨረቃን ዘመን አቆጣጠር ሉናር ካሌንደርን በመተው ወደ ሶላር መጣ ማለት ነው። ጥንት ስልጡን ህዝቦች ወደሚጠቀሙበት ሲመጣ ልንገርህ፣ ሊፒር አሁን ጳጉሜ አለች አይደለ? ሰግር የምናደርግባት የምንሸጋገርባት ፌብሩዋሪ 28 አይደለች? 29 እንድትሆን አደረገ። በ4 ዓመት አንዴ ማለት ነው። ስለዚህ 46 ዓመተ ምህረት ላይ ቀናቱ ብዛት 455 ቀናት ሆነ ለማስተካከል እና የተዘበራረቀ ዓመት ተብሎ ይጠራል። ያወቅት ግራ ያጋባ ነበረ። ሌላ ምን አደረገ መሰለ? የዓመቱን መነሻ ከመጋቢት ወደ ጥር ያመጣው እሱ ነው። አሁን ዓለም የሚጠቀምበት ለምን ጥር ላይ ያመጣ መሰለ? ፀሐይን አይቶ አይደለም፣ የህዝብ ተወካዮች ምክር ቤት ስልጣን የሚረከቡበት ወር ስለነበረ ነው። ሌላ አይደለም። ሁለተኛ ጃኑስ ነው ጣዖቱ። ጃኑስ 2 ነው፣ ስታቹ ነው፣ 2 ፊት አለው። አሁን ለምሳሌ ይሄን ማይክል እንደዚህ አንዱ የኋላውን ዓመት ያህል አንዱ የፊቱን ዓመት ያህል ማለት ነው። ለሱ ክብር ነው አዲሱ ዓመት፣ ለእግዚአብሔር ክብር፣ ለስነ ፍጥረት ክብር አይደለም። ለጃኑስ ክብር ነው ጥር ላይ ሆነው። ትንሽ ሶሲጀንስ ያማከረው ምናልባት እቺ እንትን የገና ጀንበር አጭር አይደለች ትንሽ ትቀርባለች ጥር የሚል ነው ሙከራው እንጂ ከዛ ውጪ ምንም አይነት እንትን አልነበረው። ስለዚህ ዛሬ ዓለም በእውነት በዛ መስፈርት ነው እንግዲህ ለስንት ሺህ ዘመን በዩሊዮስ ጃኑስ ጣዖት ነው ዓለም አዲሱን ዓመት የምትጀምረው። ኢትዮጵያ ከዚህ መንፈስ ወጥታለች። ያ ባይሆን ኖሮ 1888 ወርቅ ቁጥር ነው ለኢትዮጵያ። ያ ባይሆን ኖሮ ጁላይ ነበርን አሁን ድረስ ጃኑስን እያመለክን ነበር በወራችን። የሰዎች የህዝብ ተወካዮች ምክር ቤት የሮማ ለዚህ ነው ሮማ ዓለምን እየመራች ነው እስካሁን። የሮማ እንትን አልተቋረጠም ሌጋሲዋ። በኋላ ኩንቲሊስ የሚባለውን 5ኛውን ወር ልደቴ ስለሆነ ብሎ ጁላይ አደረገ። ከሱ በኋላ ቅድመ ልደተ ክርስቶስ ወደ 8 ዓመት የነበረው ኦገስት ደግሞ አውግስጦስ ኦገስት አደረገ፣ ሴኪስቲሊስን ቀይሮ ማለት ነው። ስለዚህ ምንድነው ከዩሊዮስ ጋር የሚያገናኘት ኢትዮጵያ ጁሊያን ካሌንደር ልትል የምትችለው? ዘወሊ ሊመሳሰል የሚችለው ምናልባት 365 ቀናት ካልሆነ በቀር እንጂ ጳጉሜን የላቸውም። በታትነዋል። 30፣ 31 ፌብሩዋሪ 28 ሆናል። ምንድነው ምን ሊያመሳስላትስ ይችላል ብለህ ስትመጣ ምንም ያመሳስላት ነገር የለም። እንግዲህ ይሄ እስከ 16ኛው ዘመን ቀጠለ። ፖፕ ጎርጎሪዮስ የግሪጎሪያን ካሌንደር ትንሽ ማስተካከያ ያደረገበት እንጂ ለ1600 ዓመታት ዓለም የተመራበት ካሌንደር ዩሊዮስ ነው። አሁንም ቢሆን እየተመራበት ያለበት ጉዳይ ነው። አሁን እንግዲህ ይህ የዩሊዮስ የዘመን ቀመር በዚህ ላይ ሲደመደም እንዴት ወደ ዓመተ ምህረት ተሸጋገረ የሚለውን ነገር ደግሞ እናንሳ ማለት ነው። ወሳኝ ነጥብ ይመስለኛል። እዚህ ላይ ማነሳል ነጥብ ምንድነው? ኢትዮጵያ ስትቆጥር የነበረው አቆጣጠር ቅድመ ልደተ ክርስቶስ የነበረውን
ዓመተ ፍዳ ዓመተ ኩነኔ ከልደተ ክርስቶስ ወዲያ ያለውን ዓመተ ምህረት ነው። ምክንያቱም የኢትዮጵያ ታሪክ ምንድን ነው? ባዜን በነገሰ በ8ኛው ዓመት ኢየሱስ ክርስቶስ ተወለደ ነው። ስለዚህ ቅድመ ልደተ ክርስቶስ 5500 ዘመን አለ። ድህረ ልደተ ክርስቶስ አሁን ቃለ መጠይቅ ያደረግንበት ከሆነ 2018 ዓመተ ምህረት አለ። አሁን እንግዲህ ጌታ ሲወለድ እንግዲህ በእነሱ አቆጣጠር እንግዲህ 754 ላይ ነበር። ልዩነቱ የ700 ምናምን ዓመት ነበር። በኋላ ነው እንግዲህ ሁለት ሊቃውንት ተነሱ። አንደኛው የተነሳው እስክንድርያዊ አናኒዮስ የሚባል ነው። በጣም ሊቅ ነው። 400 ዓመተ ምህረት ላይ የተነሳ ሊቅ ነው እና የክርስቶስን ልደት ሲያሰላ ልክ ኢትዮጵያውያን እንደሚያሰሉበት ዘዴን የተጠቀመው የ532 ዓመት ግሬት ፓስካል ምንለው አለ አብይ ቀመርን ፋሲካ ዑደት አስልቶ ከክርስቶስ ልደት በፊት 5500 ብሎ አሰላ። ሮማዊ ዲዮናሲዮስ ደግሞ ተነሳ። እሱ ደግሞ አይ ቲንክ ከ125 ዓመት በኋላ ነው የተነሳው በ525 እና እሱም ደግሞ የክርስቶስ ለምንድን ነው ዓመተ ሰማዕታት ብለን የምንቆጥረው አለ። የሮም ከተማ የተመሰረተችበት ቆመ። ቆስጠንጢኖስ ሲመጣ ምን መጣ? ዓመተ ሰማዕታት ዲዮቅልጥያኖስ ብዙ ክርስቲያኖችን የጨረሰበት 284 ላይ ወደ ዓመተ ምህረት መመለስ አለብን ተብሎ ስሌት ማስላት ሲጀምር የ7 ዓመት ልዩነት የሰራው ዲዮናሲዮስ ኤክሲኪዩስ ነው ማለት ነው። አሁን ዓለም በእኛና በምኖች በምዕራቡ መካከል ያለውን 7 ዓመት የከፈተው እሱ ምን አለ? አቆጣጠሩን ኤዲ ያለው አኖ ዶሚኒ ማለት ነው። አኖ ዶሚኒ ማለት ይር ኦፍ ዘ ሎርድ ማለት ነው። የጌታ ዓመት ማለት ነው። ጌታው ማን ነው? ኢየሱስ ክርስቶስ ነው። ዓመተ ምህረት ማለት ነው። እኛ ምህረት ዓመት ነው የምንለው። ፈረንጆቹ ኤዲ ነው የሚሉት። ስለዚህ በእኛ 2018 ዓመተ ምህረት ነው፣ በእነሱ ደግሞ 2026 ኤዲ ነው። አኖ ዶሚኒ ነው። ዓለም ሁሉ በዚህ ነው የሚመራው። ኢትዮጵያ ተለይታ ከዚህ ምዕራብ ማዕቀፍ እንዴት ልትወጣ ትችላለች? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ግሪጎሪያን ካሌንደርን ዓለም ሁሉ ይከተለዋል። በእርግጥ ግሪጎሪ ቀናት ነው 11 ቀን የጨመረው እንጂ ዓመተ ምህረት ኤዲ የጨመሩት እነ ዲዮናሲዮስ ኤክሲጊዩስ ናቸው። በዓለም እንግዲህ 195 የዓለም ሀገራት አሉ አይደል? ኦልሞስት 168ቱ የሚጠቀሙት ዓመተ ምህረት ነው፣ ኤዲ ነው። ይኸው 2026 7 ዓመታት ልዩነታቸው። የቀሩት 27 ሀገራት የጎርጎሬዎሳዊን አቆጣጠር ሙሉ በሙሉ በከፊልም አቀናሽተው ይጠቀማሉ። ኢትዮጵያ ከአፍሪካ የራሷ የዘመን አቆጣጠር በብቸኝነት የምትጠቀመው ኢትዮጵያ ናት። 7 ዓመቷን አስከብራ። አስታውሳለሁ የሮም ፖፕ የነበሩት ያለፉት የጻፉት አለ ያለፉት የሁለተኛው ማለት ነው። በጣም በሚሊዮን ኮፒ የተሸጠ ነው። ጂሰስ ክራይስት ዘ ኢንፋንሲ ናሬቲቭ መጽሐፉ አለኝ እኔ የገዛው። በጣም ይገርማል። ምን ብለዋል ፖፑ የጻፉት ላይ? ዲዮናሲዮስ ኤክሲጊዩስ ሄሮድስ የሞተበትን ዓመት እና የአውግስጦስ ቄሳርን የንግስና ዘመን አዛብቶ 7 ዓመት ስህተት ፈጽሟል ብለዋል። ስለዚህ ኢትዮጵያ ትክክል ነው ማለት በትክክል የኢትዮጵያ ትክክል ነው እንጂ ትክክል ነው። ፖፑ ነው የጻፉት ይሄን መጽሐፍ። ከነዚህ የአሁኑ የሮማ ፖፕ በፊት የነበሩት አዎ ስማቸውን ዘነጋሁት። ጂሰስ ክራይስት ዘ ኢንፋንሲ ናሬቲቭ ይላል መጽሐፋቸው። እና የትም ዓለም ብትሄድ ኤዲ ነው የምትጠቀመው። 2026 ብትለው ኤዲ ነው። 2018 ብሎ ነው ክርስቶስ ከተወለደበት ዓመት ወዲያ ያለው ማለት ነው ኮመን ኢራው። ስለዚህ ፖፕ ፍራንሲስ የሚባሉት ናቸው። አይ ቲንክ ጆን ፖል መሰሉኝ፣ አላውቅም። ጆን ፖል ሊሆኑ ይችላሉ። ብቻ መጽሐፋቸው አለኝ። በትክክል ነው ያሰፈሩት ዲዮናሲዮስ ኤክሲጊዩስ 7 ዓመት በስህተት እንደፈጠረ። ስለዚህ ኢየሱስ ክርስቶስ የተወለደበትን ትክክለኛውን ዓመት የምትቆጥረው ኢትዮጵያ ናት። ኢምፕሊኬሽኑ ያ ነው። ሌላ አንድ ነገር ላይ ልጠቅልለው። ለምሳሌ የማያዎች ካሌንደር የሚያበቃው መቼ ነበረ? 2012 ትዝ ይልሃል? የዓለም መጨረሻ ይሆናል ማለት ነው። የዓለም መጨረሻ 2022 ሙቪውን አይተዋል? በጣም አስፈሪ ሙቪ ሃይ ስኩል ነበር። 791.2 ሚሊዮን ዶላር ነው ያስገባው ቦክስ ኦፊስ ላይ እሱ ፊልም 791.2 ሚሊዮን ዶላር። ያው እንዳየው 2012 ላይ የማያ ካሌንደር ያበቃል። አሁን አንድ ነገር ልንገርህ፣ ወሳኝ ጉዳይ ነው እዚህ ላይ ምነግርህ። እንግዲህ የኢትዮጵያን የዘመን አቆጣጠር ፍጹምነትን ልነግርህ ነው። ልክ 2012 ላይ የማያ ካሌንደር ያበቃል። ማያዎች ምንድነው ያሉት? ያበቃል ሲሉ አዲስ ለውጥ ምድራችን ትጀምራለች ማለት ነው። ይሄ አሁን ወሳኝ ቁም ነገር ነው እዚህ ላይ የምናገረው። ዓለም ትለወጣለች ከስንት ከ2012 በኋላ። ዓለም የተረዳው ግን የሆነ ድምጥማጥ የሚያጠፋ ነገር መጥቶ ነው፣ ግን አይደለም። ሌላ ኢራ ይጀምራል ነው። ኢራው ምንድነው? ትንሽ ጠቆም አድርጌ በስሱ አልፈዋለሁ። ስለዚህ በጣም አስፈሪ ሙቪ ተሰራ።
እንደተጠበቀው 2012 ላይ ምንም አልሆነ። ትዝ ይልህ ከሆነ አሁን ምን ተባለ? 2012 የኢትዮጵያ መጣ። ስለዚህ ሰዎች ምን አደረጉ? ኮንሽስ ሆኑ። ምንድነው ይሄ ነገር? 2012 ኢትዮጵያ እኮ 7 ዓመት ወደ ኋላ ናት። ስለዚህ የማያዎች ትንቢት በትክክለኛው ሊሆን የሚችለው በኢትዮጵያ የዘመን ቀመር ነው የሚል ብዙ በአሜሪካ ፖድካስቶች ነበሩ። እኔ በብዙ አንግል ነበረ ያን ጊዜ አየው የነበረው። አንደኛ የሆነ ነገር ለውጥ እንደሚመጣ ይታወቃል። ሰኔ 14 2012 የላስታ ላሊበላ ቀለበታማ የፀሐይ ግርዶሽ ታየ ነው መጣ። ስለዚህ በዛ በማያዎች ትምህርት ኤጅ ኦፍ አኳሪየስ ማለት የነፋስ ወቅት ጀመረ፣ በጣም ፍጥነት። ወዲያው ኮቪድ መጣ። ትዝ ይልህ ከሆነ ሰው ሁሉ ቤቱ ገባ። ግዴታ ነበረ ሊሆን። ለምን መሰለ? አሁን ምን ሊጀምር ነው ማለት ነው? ካሌንደሩ አበቃ በኢትዮጵያ ዘመን ቀመር ላይ 7 ዓመት ትክክል ነው የተነበ። ከዛ በኋላ በጣም ነፋስ ሊመጣ ነው። ነፋስ ማለት ኮሚኒኬሽን ነው። ወዲያው እንግዲህ ኤአይ አርቲፊሻል ኢንተለጀንስ ዲዛይን የታሰበው 1956 ነው። ግን ኮቪድ ሰውን ቤቱ ሲያስቀምጠው መገበው፣ መረጃ ቁጭ አድርጎ መገበው፣ ኤአዩን መገበው። በእነሱ 2020 እስከ 22 ኮቪድ መነሳቱ ሁሉም ላፕቶፑ ላይ ቨርቹዋል አደረገ። ወርኪንግ ፍሮም ሆም እውቀቱን ሁሉ ለዛ ለሰው ሰራሽ አስተውሎት መሞገብ ጀመረ። በቃ አሁን የምታየው ኤአይ የደረሰበትን ተመልከት። ኦፕን ኤአይ በለው ምን በለው ግራ እስክትጋባ ድረስ የመረጃ ጎርፍ ሆነ ማለት ነው። ሰው ነፋሱ ገባ ማለት ነው። ይሄ የሆነው በኢትዮጵያ የዘመን አቆጣጠር ከኤክሊፕሱ በኋላ የተከናወነ ነገር ነው። ሉናር ሶላር ኤክሊፕስ ኢትዮጵያ ላይ ላሊበላ ላይ ጀምሮ የታየው ግርዶሽ በኋላ ነው ለውጥ የመጣው። የማያ ካሌንደር ፉልፊልድ የሆነው 2012 በኢትዮጵያ አቆጣጠር እንጂ በነዛ ዘመን አልነበረም። ስለዚህ ኢትዮጵያ ዲዮናሲዮስ ኤክሲጊዩስ ያሳሳተውን 7 ዓመት በብቸኝነት የያዘች ሀገር ናት ነው ማን ያዘዋል። እጅግ በጣም ያስገርማል። ጎርጎሪዮስ የጨመራቸውን 1582 ላይ 11ዱን ዕለት የያዘችው ብቸኛ ሀገር ናት። ጁሊየስ ወስዶ ጃንዋሪ ያደረገውን መስከረምን እሷ አክብረ የያዘች ብቸኛ ሀገር ናት። አሁን እንደዚህ በድህነትን አታስብ። ነገ ዓለምን ብትመራ እኮ ምንጊዜም ስልጣን የያዘ አይደለም ያንቀጠቅጠው። ነገ እኮ ታስቀይረው ትችላለች። ዓለምን ተሳስተሃል ብላ ልትሞግተው ትችላለች። ዓለም ሲሰክን ማለት ነው። የስክነት ዘመን መቼም ዓለም እግዚአብሔር እንደሚሰጣት እናምናለን። እና ይሄንን ለማፍረስ መንቀሳቀስ ማለት ተልእኮ ከምን አቅጣጫ እንደሆነ አይገባኝም። ግን የክፉ መንፈስ አሰራር ግን በትክክል አለበት። በቃ ኦልሬዲ ነፃ ወጣለች ከዚህ ከዲመንስ ከኢቪል ስፕሪት አሰራሮች ነፃ ያወጣች ብቸኛ ዘመን ቀመር ተፈጥሮን ያማከለች ናትና ይሄ በእውነት ልናከብራት ይገባል ነው አስተያየቴ። በጣም ጥሩ። ሌላው ሃይማኖትን መሰረት ያላደረገ ካሌንደር እንከተል የሚሉ አሉ። ነገር ግን የጎርጎሮሳዊ የዘመን አቆጣጠር መነሻው ምንድን ነው? አሁን እዚህ ጋር ይሄ በቃ ከኢትዮጵያ ኦርቶዶክስ ተዋሕዶ የተወሰደ ነው ዓመተ ምህረት ምናምን የሚለው የጎርጎሮሳውያን የእነሱስ እንዴት ነው? ግሪጎሪያን ያው እኮ ነው። ግሪጎሪያን በ1582 ተነስቶ 365 ዕለት ከ6 ሰዓት የሚለውን አቆጣጠር ከ365 ዕለት ከ5 ሰዓት ከ48 ደቂቃ ከ46 ቅጽበት ነው። ስለዚህ 11 ዕለት እንጨምራለ 11 ዕለት ጨመረ። ያ ነው ግሪጎሪያን ካሌንደር የሚባለውና እስከ 19 ዓመተ ምህረት ድረስ እኮ ዓለማት አልተቀበሉትም። ቅርብ ነው የተቀበሉት። እንደውም አንዳንዶቹ ጊቭ አስ ባክ አወር 11 ዴይስ 11 ዕለታችን ይመለስልን ብለው መፈከሩሉ። አፍሪካው ተቀጥቅጦ ተቀብሏል በቅኝ ግዛት ወዶስ። ኢትዮጵያ ናት ነፃ የሆነችው ከዚህ 1888 እና ለኔ ትልቅ ኃይል ነው። ምንም ልትለው አትችልም። የምዕራቡ በአማልክት ስም ነው፣ የኢትዮጵያ በስነ ፍጥረት ስም ነው። ኦኬ አማልክት እናድርገው ወይ ስነ ፍጥረት ማዕከል እናድርግ? ምርጫው ኢትዮጵያ ሕዝብ ነው። ይህንን የመሰለ ለብዙ ሺህ ዓመታት የቀጠለውን ለሺዎች ዓመታት የቀጠለውን ይህንን ድንቅ ጥበብና እውቀት እኛ በዚህ ዘመን ያለን ኢትዮጵያውያን እንዴት ነው ልንጠብቀው የሚገባው? ይሄ ትክክለኛ ጥያቄ ይመስለኛል። እኔ እንደውም ይሄ ጥያቄ በጣም መልካም ነውና እንደውም የቢዝነስ አይዲያ በነፃ ልስጥ። እሺ በነፃ ለኔ ነው ለመላው ኦዲየንስ ነው? ለሁሉም ሊሆን ይችላል፣ ግን ነፃ ነገር ማሰብ ያስፈልጋል። ለምሳሌ የኢትዮጵያ ዘመን አቆጣጠር ጥልቅ እውቀት በዓለም አቀፍ ደረጃ በተለይ ብራንዲንግ ነው፣ የቱሪዝም ብራንዲንግ በተለይ ይሄ ባህል ሚኒስቴር ይመለከተዋል ይመስለኛል። ብራንዲንግ ለማድረግ እንግዲህ ምን ተጨባጭ ስትራቴጂካዊ ነገሮች እናድርግ የሚለውን ምክር ሐሳብ ላቅርብ አይደል? ምክር ሐሳብ እንዳንድ ኢትዮጵያዊ ይመለከተኛል። አንደኛ ለምሳሌ
ዩሊዮስ ጳጉሜንም በታትነዋል ለራሳቸው ክብር ሲሉ፣ እኛ ግን ጠብቀናለን። ለምሳሌ 13ኛውን ወር የቱሪዝም ሳምንት ፌስቲቫል ማድረግ እኮ እንችላለን። ትልቅ ፌስቲቫልነቱ ተራ የሽግግር ቀናት አይደለም። በጣም በትልቅ ባህላዊ ልትለው ትችላለ፣ መንፈሳዊ ልትለው ትችላለ፣ የኪነ ጥበብ ኩነቶች በማዘጋጀት ልትለው ትችላለ። የውጭና የሀገር ውስጥ ጎብኚዎችን አሳታፊ ታደርግበታል። ይሄ ማለት መሸጥ ማለት ነው። ለምሳሌ እኛ የምናዘጋጃቸው ፌስቲቫሎች አሉ። የጳጉሜን ፌስቲቫል፣ ናይላብ፣ አርቲስት ስለሺ፣ አንድሮሜዳ ተሳትፎ። ይሄ ማለት ምንድን ነው? መቀየር ከቻልክ የቪዛ በነጻ ታረግና አይደል የሆቴል ዋጋ ትቀንስና መላውን ጥቁር ህዝብ ትጠራዋለህ። እኔ ይህን ማስታውሰው ሰሜን አሜሪካ በአንድ ሰዎች ተነሳሽነት ትልቅ ሞል ላይ የአፍሪካውያን አውደ ዓመት ተብሎ መስከረም ሲከበር አይቻለሁ። ከጋና፣ ከናይጄሪያ፣ በአጠቃላይ ከአፍሪካ ሀገር ልብሶች ይመጣሉ ሞሉ ላይ የጋናዎች የምናምን ምን ትለዋለህ ከደቡብ አፍሪካ የሁሉም ባህል ይመጣል እና እዛ በባየው ጭፈራ አለ፣ የምግብ አለ፣ የእያንዳንዱ ምግብ ትቀምሳለህ። አሁን ለምሳሌ ማላቃቸው የምግብ አይነቶች አሉ። ማን ያዘዋል ብዙ አይነት ምግብ ታሳየናለህ። ያን ቀን በሁሉም ያሉት ኢትዮጵያውያን ከምስራቅ ከምዕራብ ከሰሜን ከደቡብ መጥተው የምግብ ፌስቲቫል ማይሆንበት ምን ዋጋ? በጣም እኮ ምግብን መቅመስ፣ የአንዱን ባህል መመልከት፣ አብረ አንድነትን የምትፈጥርበት ጎልደን ዴይስ እኮ ናቸው። አንተ ወርቃማ ቀናት ናቸው። ለአዲስ ዓመት ስራ ራሱ ዘግተህ 5 ቀናት ምንም ጨምረው ነገር የለም። ባይዘ በኢንካም ካየኸው በቱሪስት ፍሰት የሚመጣው ብር በጣም ሰፊ ነው። ስለዚህ ከአፍሪካ ወደ ጥቁር ህዝቦች ታሳድገዋለህ፣ ያንን ቀን ወደ ዓለም ህዝቦች ታሳድገዋለህ። ይሄ ማለት ኢትዮጵያ ምን ያህል በዚህ ልትጠቀም እንደምትችል ትልቅ ማሳያ ነው። ባለፈው ስፒድ የሚባለው ስትሪመር መጥቶ ነበር ኢትዮጵያ እና ካላንደሩ 2018 እንደሆነ ሲሰማ በጣም ደነገጠ። እና ያ ነገር በጣም ቫይራል ሆኖ ነበር ዓለም ላይ። እሱ የክርስቲያኖ ሮናልዶ አድናቂ ነው። ሮናልዶ ስቲል ማድሪድ ነው ማለት ነው እንደዚህ አመቱ ነው ብሎ አነጋጋሪ ሆኗል። እና ብዙ ሰዎች ኢትዮጵያ ሲመጡ ኦፍኮርስ ያላትን በረከት ይዘግባሉ። ከዛ ውስጥ ሁሌ የሚያነሱት ሳያነሱ የማያልፉት ነገር ካላንደራችን ነው። ሳያነሱ አያልፉም። እና 2018 ላይ ከዓለም ወደኋላ የቀረ ካላንደር መያዛችን ለነሱ ሚስቲሪ ነው። በጣም ለየት ይላል። ይሄ የሚገኝ ነገር አይደለም። በተለይ እንደ ብራንድ ለየት ያለ ነገር ሰዎች ይወዳሉ። እና ሁሉም ታሪኩን አውቆ ታሪኩን ተናግሮ መሸጥ በጣም ጥሩ ነው ብዬ ነው የማስበው። you travel back 7 years in time ብለህ እኮ ነው ሎጎ መጠቀም ብትችል እኮ አይደል? የኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ የጊዜ የብራንድ ማዘጋጀት አለበት እኮ አየር መንገድ። ኢትዮጵያ ስትገባ በ7 ዓመት ታይም ትራቭል ታደርጋለህ። ታይም ትራቭል አሁን ኳንተም ሜካኒክስ ምናነሳው አይደለ? በአየር ማረፊያዎቹ ላይ ቢጽፍስ፣ ኤምባሲ ላይ ቢጽፍስ፣ ኤምባሲው ላይ በር ላይ በየዓለም አቀፍ የበረራ ማስታወቂያዎች ላይ ቢጠቀም ቱሪስት እኮ ያፈሳል። ታይም ትራቭል ነው ኢትዮጵያ ዘኦንሊ ታይም ትራቭል ልታደርግ የምትችለው። አልክ የጠቀስከው አይሾ ስፒድ ይመስለኛል። ክብርት ሚኒስቴሯ ሲያስተዋውቁ እንዲገረመኝ 7 ዓመት ወደ ኋላ ሲሉት ምንድነው ያለው? ሮናልዶ ስቲል ማድሪድ ነበር ወይ ምናምን ነበር ያለው። የዛሬ 7 ዓመት ማድሪድ ነበር የሚጫወተው ማድሪድ። እንዴት ያ ነገር ዓለም አቀፍ እንደወጣ አይተዋል? ያ was viral በጣም ቫይራል ወጣና ምንድነው 7 ዓመት ትራቭል ባክ 7 years in time ምንድነው አለ። እና በጣም ይገርማል እኮ ይሄ ማለት እኮ ትልቅ የሚሸጠው ብራንድ ነው። በጣም ምስጢራዊ። እና እኔ እንደውም ፓስፖርት ስታምፖች አሉ አልምትመታው ፈረንጆች ሲመጡ እኮ ይሄን ኢንትሪ ስታምፕ ላይ እኮ የጎርጎሪሳውን የኢትዮጵያን የዘመን ቀመር ሁለቱንም 2018 አሁን አይደለ ወይ 2019 26 አድርገህ ጎንና ለጎን ዲጂታል ታረጋዋለህ ወይ ወረቀቱ ላይ ትንትለዋለህ። የሚገባው ሰው ሁሉ ይጠይቃል። ፓስፖርቱ ሲያሳይ ሁላ 26 2000 ምንድነው ይላል እኮ አንተ። ይሄ ማለት ቀላል አይደለም። ኢቭን እኔ አሁን ብዙ ጊዜ በኢትዮጵያ አየር መንገድ እንግዲህ ብዙ ሀገራት ነው ይዞርኩት እና ሁሌ ዶክመንተሪ ያለው ሙቪዎች ምኖች ያሉ አጫጭር ዶክመንተሪ የዘመንን ስሌት የሚያሳይ አዘጋጅቶ እኮ ቴሌቪዥኑ ላይ እኮ ማሳየት ይችላል። ስንት ዓለማት ነው ኢትዮጵያ አየር መንገድ የሚጓዘው? ብራንዱን መሸጥ ይችላል። ኢትዮጵያ 7 ዓመት በጥሩ ዶክመንተሪ አቀናብሮ እኮ ቢያሳየው እኮ ትልልቅ ሰዎች ነው የሚጓዙት። ይሄን ለምንድን ነው ግን ይሄ ልዩነት የተፈጠረው ሲሉ
ዲዮናሲዮስ ጋር ሄዳሉ፣ ልዩነቱን ይረዳሉ። ሌላው ፍሪ ሰርቪስ ቢሰጡ በተለይ የቴክ ሰዎችን ነው የቴክኖሎጂ ሰዎችን ይሄን ለማሳደግ ይሄን እንዴት እንጠቀምበት የሚለው በቃ እኔ እዚህ ላይ እንደው ምክረ ሐሳብ የምሰጠው በተለይ አይቲ ሰዎችን ነው። ለሀገራችሁ ውስጥ ይሄን እንኳን ስሩ ላለሁ። ምክንያቱም ባህር ማዶ በጣም ብዙ የአይቲ ባለም ፕሮፌሽናልስ አሉ በተለያዩ መስሪያ ቤቶች። እኔ ይሄ የዘመን አቆጣጠር ድንቅ የኢትዮጵያ ሀብት የሆነውን ቀመርን ወደ አልጎሪዝም መቀየር እንችላለን። ለምሳሌ ኦፕን ሶርስ ላይብረሪስ ብታደርጋቸው ለምሳሌ የስነ ከዋክብቱን ይሄ ፀሐዩን የጨረቃውን የቀመሩን በፓይተን ላይ ብታደርገው በጃቫስክሪፕት ፕላስ አድርገ ለሶፍትዌር አልሚዎች ኦፕን ሶርስ አድርገ ብትሰጣቸው ምን አለበት? እውቀትን ቀንስ አይደል እንዴ? ምን ችግር አለው? ለምሳሌ ኤፒአይ አሁን ባንክ ወር አየር መንገድ የተለያዩ የንግድ ተቋማት ትክክለኛ መለወጫ ሰርተ ልክ ግሪጎሪ ሲያስገባ የኢትዮጵያ የዘመን ቀመር ፓራራሊ እንዲወጣ በትክክል ኮንቨርት የሚያደርግ መስራት እኮ የቴክኖሎጂ ሰዎች እኮ ግዴታቸው እኮ ነው። ለሀገራቸው የማበረከት እንዴት ያቀታቸዋል? ሁለተኛ እኔ ሐሳብ ማቀርበው ይሄ ደግሞ ለሳይንስ እንግዲህ ሳይንስ የሚመራው ተቋም ኢትዮጵያ ውስጥ ያለውን ለምሳሌ ከዓለም አቀፍ ቴክኖሎጂ ኩባንያዎች ጋር ግንኙነት መፍጠር። እኔ እንግዲህ ጉግል ትልቁ ተቋም ነው አይደለ? ጉግል ሰሜን አሜሪካ ያለው ተጋብዤ ሄጃለሁ። ትልቁን ሄድኳርተር አይቼዋለሁ። እሺ ኢትዮጵያውያንም አግኝቻለሁ እዛ የሚሰሩ በአጋጣሚ ሆነ እንግዲህ ቴክኖሎጂ የሚያንቀጠቅጥ ተቋም ጉግልን አይቻለሁ። ጃይንት ነው። እዛ ካሉት ጋራ ተነጋግረን ለምሳሌ አሁን ስማርት ስልኮች ይሄ ኦፕሬቲንግ ሲስተም ያላቸው የአንድሮይድ አይኦኤስ ምናምን ዊንዶውስ ላይ ማለት አይደለም ከትክክለኛው ሲስተም ጋራ እንዲዋሃድ ከነሱ ጋራ እኮ ብትፈራረም እኮ ጥሩ ነው ሀገሪቱ አይደለም። ይሄ ያለኝ እኮ ማለት አለባት። አንድ ሰው ጋብዤ እዚህ ላይ በጣም ጥልቅ ጥናት ያደረገ ሰው ሌላ የኢትዮጵያው ቀመር ከቴክኖሎጂ ላይ ኢንተረስት ያለው ሰው ነው እንግዲህ አድርጌ አቅርቤው ነበረ። ሀክ የማይደረግ ሌላ ስርዓት መፍጠር እንደሚቻል አውሩቷል። አክቹዋሊ በጥልቀት አልገባኝም፣ ግን ኮንሴፕቱ ምንድነው? አሁን ዓለም የምትጠቀመው አልጎሪዝም አለ። ሌላ ኢትዮጵያዊ አልጎሪዝም መፍጠር ይቻላል፣ ዓለም የማያውቀው ነው ያለው። ሀክ የማይደረግ ብዙ ቫልዩ ያለው የኢትዮጵያን ቁጥር ማዕከል ያደረገ የኢትዮጵያን ፊደል ማዕከል ያደረገ ሌላ ዓለም የማያውቀው አልጎሪዝም መፍጠር ይቻላል ብሎ እያወራኝ ነበር። ጥሩ ከተነሳሱን አንድ ሐሳብ እሰጣለሁ። ምክንያቱም በዚህ ላይ ተሳትፎ እንዳለው ሰው ያደረኩትን አንድ አስተዋጽኦ ነግርሃለሁ። ግን አሁን ካልነው ጋር ለምሳሌ ጉግል ካሌንደር፣ ማይክሮሶፍት አውትሉክ፣ የአፕል ካሌንደር የሚባሉ ከነሱ ጋር አዋህደ የኢትዮጵያን የዘመን ቀመር እንደ ሀገር ኢትዮጵያን በጣም በከፍተኛ ደረጃ ታስጠራለህ። በዛም ሆነ በዚህ ግን ዘመኑ የኤአይ ዘመን ነው። ምንም ልትል አትችልም። ከዚህ ሲስተም ዓለም በቃ ኦልሬዲ ገብታበታለች። እንደኔ ለምሳሌ የኤለን መስክ ግሮክ ኤአይ አለ ትልቁ የኢትዮጵያ መጽሐፍ ቅዱስ እስካን አድርጎ አንብቦ አኩሬት ነው በቃ ጥራት ያለው ነው ብለዋልና በጣም መነጋገሪያ ነው። በየፖድካስቱ ማየት ይችላል። አሜሪካ የሚሰራውን ሚል ጊብሰን on the resurrection movie ሊሰራ the passion of Christን ሰርቷል። on resurrection ሲሰራ the only source አደርጋቸዋለሁ የተባሉት መጽሐፍት ሲለዩ አንዱ የኢትዮጵያ ሶርስ ነው፣ ሄኖክን መጽሐፍ ጨምሮ ማለት ነው። የኤአይ ዘመን ስለሆነ ይሄን ሚለይ የሆነ ኦፕቲካል ካራክተር ሪኮግኒሽን አድርገ በትኖ የሚያወጣ ነገር ያስፈልጋል። ኤአይ ራሱ የራሷን ዴቨሎፕ ማድረግ አለባት እንደ ሀገር ከዚህ በኋላ የሚል እምነት አለኝ። ለዚህ አሁን ባልከው ላይ 2 ኮንፈረንሶች ተሳትፍ ያለው ጥናታዊ ጽሑፍ፣ አንድ ሰሜን አሜሪካ ነው፣ 2 ኢትዮጵያ ነው። ምንድነው? አንደኛው የዛሬው ስንት ዓመት ነው ወደ 3-4 ዓመት በፊት ይመስለኛል ዩኤስኤ ላይ ትልቅ ኮንፈረንስ ነበረ። ምንድነው? የኢትዮጵያ ፊደልና ቁጥር ማለት ነው። እኔ በዛ ላይ እንግዲህ 2 መጽሐፍት ጽፌያለሁ፣ 88 እና 37 አልፋ 73 የገጽ ብዛታቸው ወደ 730 ምናምን አጠቃላይ ትልቅ መጽሐፍ ነው። ኢትዮጵያ ፊደሏ አንዱ ፊደል 15 አይነት ምስጢር አለው። በቀመር ደረጃ ወደ 10 ታደርገዋለህ። እኔ ምንድነው ያልኩት አንድ ሀገር ደህንነቷን ማስጠበቅ አለባት። ሳይበር ሴኩሪቲ ከሌለ ደህንነት አይሰማህም። ባንክ ይበላሻል፣ ምንም አይበላሻል። እኔ ያን ያቀረብኩት የነበረው ይሄ ፊደል እንዴት ለሳይበር ሴኩሪቲ ይጠቅማል የሚል ነበር። እዚህ ደግሞ በቅርብ ፕሮፌሰር ጽጌ ባዘጋጁት ኮንፈረንስ ላይ ያቀረብኩት ምንድነው ለክሪፕቶግራፊ ነው። ኢትዮጵያውያን ክሪፕቶግራፊ ኖሌጅ ነበራቸው። ኢንክሪፕት ማድረግ ማለት ነው መሰወር ማለት ነው። የ10 ዘዴዎች አሏት ኢትዮጵያ። ያን 10 ዘዴ ተጠቅመ ውስብስብ ታደርገዋለህ።
እኔ አሁን መጽሐፎችን በፈለኩት ጊዜ ክሪፕቶግራፊያቸውን ሰርቼ ቁጥር ብቻ ላደርጋቸው እችላለሁ። እኔ ብቻ ልፈታው የምችለው ማንም ሰው አክሰስ አያደርገውም። ያንን በዚህ ደረጃ ሀገሪቱ ማድረግ አለባት የሚል ጥሩ ኮንፈረንስ ነበረ። የእኔ ተማሪዎች የቀመር ተማሪዎች ለምሳሌ አንድ ወንድም አለ ራሞን ይባላል። እንደ ተማሪ ደግሞ እዛው ቴክ ውስጥ እንዳሉ ደግሞ በሙሉ የቀመረ ፊደል የግዕዙን በአፕሊኬሽን ተሰርታ ባለፈው ያሳዩኝ ማለት ነው። ተመልከት፣ በቀላሉ ወደ 10 ምናምን የሚጠጉ ስሌቶችን ማስላት ትችላለህ። ያን ለውጠን ለሀገር መጠቀማት ትችላለህ፣ ለራስ ሴፍቲ መጠቀማት ትችላለህ። በውጭ ቋንቋ እየተጠቀምክ እንዴት ነው ደህንነትን የምትጠብቀው? በዚህ ሰዓት ደግሞ ሁሉም የቴክ ካምፓኒዎች እያወሩ ያሉት ኢንክሪፕትድ ነን ነው የሚሉት። ሁሉም ዋትሳፕም ቴሌግራምም ሁሉም ካምፓኒዎች። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እኛ ጋር ተጠቀሙ። ኢንክሪፕትድ ነው ባክ ቱ ኢንድ። ውሸት ቢሆንም እንኳ ማለት ነው ቢያጠያይቅም መረጃውን ቢሸጡትም እንኳ እኔና እርሷን ቻት ምናደርግ እናንተ ሁለታችሁ ብቻ ናችሁ የምታውቁት ይላሉ። ግን ይሸጣሉ። መረጃችን ለሌላ ለሰርድ ፓርቲ ይሸጡታል። እሱ ግድ ነው። ስለዚህ በኤአይ ዘመን ይሄን ነገር እንደውም አርላቀን ነው የምናየው። እንኳን ልናጠፋው እያርላቀክ የቴክ ሰዎች ስራ። ሌላው የትምህርት ስርዓታችንስ ይሄን ማያስገባው ለምንድን ነው? ትምህርት ሚኒስቴር እኮ የኢትዮጵያ ትምህርት ሚኒስቴር ነው የሚባለው እንጂ ጃፓን፣ የቻይና፣ የጣሊያን አይደለም። ግዴታው ነው የኢትዮጵያ ስሟን እስከያዘ ድረስ የኢትዮጵያን ዕውቀት ማልማት በትምህርት ካሪኩለም ከአጸደ ህፃናት እስከ ሃይ ሌቭል ድረስ እስከ ዩኒቨርሲቲ ድረስ እኮ መሰጠት ያለበት እኮ ነው። ግዴታ እኮ ነው። የኢትዮጵያ ነው። ስሙን ወስደዋል ወይ ሌላ አይደለም። ስለዚህ በትምህርት ካሪኩለማችን ውስጥ ከቻልን ደግሞ የቴክኖሎጂ ሰዎች በጌም ውስጥ ጌሚፊኬሽን አድርገ በጌም ውስጥ ፓዝል እያደረክ ዘመን እንዳለ ተስቀምረዋል። ይሄ ለቴክ ሰዎች እባካችሁ በጨዋታ መልኩ ስሩት። በቨርቹዋል ሪያሊቲ 3D መነጽር እያደረክ ዘመን ቀመር ሲቀመር ሲሰላ እኮ የማድረጊያ ዘመን ላይ እናለን። ሌላው እንደ ሀገር መመክረው ዩኔስኮ ላይ መመዝገብ አለበት እኮ አይመስለኝም። እንዳንቀደም እላለሁ። እንደውም ይህን ስናገር ኢንታንጀብል ካልቸራል ሄሪቴጅ እኮ ነው። ሀብት እኮ ነው። ቀላል ሀብት አይደለም። ዓለም ያጎደለውን 7 ዓመት የጨመረውን 11 የተዋትን መስከረም በነገስታት በፖለቲከኞች ተጽዕኖ ይሄን አክብራ ከቅኝ ግዛት ቀንበር አላቃ የያዘችውን ነገር መመዝገብ ግዴታ አለበት ብዬ አምናለሁ። አለበት። እንደውም ካላደረግን በጣም ዘግይተናል። እንደውም ዲስኮርስ መጀመር አለበት ብዬ አምናለሁ። ዘመኑ የጭንቅላት ነው አይደል እንዴ? ዝም ብለህ ጃስ በለው በማለት አታደርግም። የእውቀት ነው። የጥበብ ዘመን አይደለ፣ የጥበብ ነው። የመጥበብ ሳይሆን የመጠበብ ዘመን ላይ ሆነ ዲስኮርስ መፍጠር አለብህ። ውይይት ታደርጋለህ። ከበስተጀርባ ያለውን የከዋክብት ሳይንስ፣ የፕላኔት ሳይንስ፣ የግርዶች ሳይንስ፣ የዘመን ሳይንስ፣ የካሊት ሳይንስ በደንብ ትውልዱ እንዲከራከርበት እንዲወያይበት ማድረግም ይጠበቅብናል። ስለዚህ እንደኔ መጪው ዘመን የኛ ዘመን ነው ብዬ አምናለሁ። ለምን መሰለህ ይሄ ልልበት የቻልኩት የዓለም አይን ወደዚህ መዞሩ አይቀርም። ለምን ይመስላል? ኤአይ ጥሩ ነገር ነው ብዬ አምናለሁ። መጥፎ ነገርም አለው ሊኖረው ይችላል። እኔ ያልኩበት ምክንያት ምንድን ነው? የታመቁት ነገሮችን ሁሉ ከፈተ። ሰዎች አክሰስ እንዳያደርጓቸው የተለያዩ ነገሮች ተዘጋግተው የነበሩት ነገሮች ተከፋፈቱ፣ ተጣሰ። ዓለም ምን መጣ? አሁን ዝም ብለህ ተመልከት እስቲ የውጭ ሀገር ፖድካስቶች። እኔ በብዛት ማየው የውጭ ፖድካስቶች ያለው ስለ ሄኖክ መወያየት ጀምረዋል። በጣም ከምትለው በላይ በጣም ኤቶፒካኖን፣ የኢትዮጵያ ቀኖና፣ 88 ቡክስ፣ የቡክ ኦፍ ኢኖክ ታውዘንድስ። እኔ ይሄ በጣም እያሰጋኝ ነው። ለምን እንደሆነ ታውቃለህ? ቀጣዩ ዘመን በጣም በቅርብ ዓመታት እንደ ፕሪዲክሽን እንዳታደርግ ነብይ አይደለም አላቅም፣ በእውቀት ሰው ነኝ። ቀጣዩ ዘመን የኔ ፊልም ጉዳይ የሚነሳበት ወቅት ነው። አትጠራጠር። የዩኤፍኦ ጉዳይ የአሜሪካ መንግስት ወርለድ እየገለጠው ነው። እነዚህ ኢንቲቲስ ምንድን ናቸው? ሱፐርናቹራል ቢንግስ ምን ናቸው? ስለዚህ ብቸኛ ሶርስ የሆነው የሄኖክ መጽሐፍ ነው።
የእሱ ባለቤት ደግሞ ኢትዮጵያ ናት። አሁን ዓለም ሁሉ የሚሰራው ፖድካስት ላይ እነዚህ ምንድናቸው ዩኤፒ ይላል፣ ዩኤፎ ይላቸዋል፣ ኤሊያኖች ይላቸዋል፣ ኔፍሊሞች ደግሞ አሉ፣ 200 የወረዱ አሉ። መንፈሳቸው የት ነው ያለው? በጣም ከባድ ይሹ ነው ራሱን ችሎ። አሁን ይሄ የሚነሳበት ወቅት ነው። አብሶሉትሊ ኤቭሪ ግሬት ሜጀር የሆኑ ፖድካስቶች በዚህ ዙሪያ የሚያወራ ሰው በጣም ይፈልጋሉ። የኢትዮጵያ ስም ደግሞ እየተነካካ ነው በጣም በቃ የኢትዮጵያ በዘመን ቀመሯ እየተነካ ነው፣ በሄኖክ እየተነካ ነው፣ እየነካኳት ነው በጣም። እና ግን የሚያወሩ ሰዎች ደግሞ የኛ የሆኑ ሰዎች አይደለም። አሁን እንደርሶ ጥናት ያደረገ ሰው ኢንተርናሽናል ፖድካስት ላይ ቀርቦ ምን እንደሆነ እውነቱን ቢያወራ ብራናውን ያነበበ ሰው፣ ምክንያቱም የሄኖክ መጽሐፍ ብዙ ትርጓሜዎች አሉት እረዳለሁ የሚሉትን ነገር እኔም አያለውን። ጆ ሮጋን ማለት ዓለማችን ላይ ቁጥር 1 ነምበር 1 ፖድካስት ነው ዓለማችን ላይ። እሱ የሚያቀርባቸው ለየት ያሉ ሰዎች ስለዚህ ዲስከስ ያደርጋሉ። ቡክ ኦፍ ሄኖክ ደጋግሞ ይነሳል። ኢትዮጵያን ባይብል ያ ሚል ጊብሰን ኢትዮጵያን ባይብል ብሎ አንድ መረጃ ልከውልኝ ነበር እርሶ እንዲሁም ማለት ነው። በግልጽ የሀገራችንን ታሪክ ወደኋላ እየሄዱ እየበረበሩ እያወሩ ነው። እኛንን እየናቅን ያለ ነው። እኛንን ያልገባን በጣም ሊገባን ይገባል። መጪው ዘመን እንደምናስበው አይደለም። ይሄ አሁን ሆነን መረዳት ያስፈልጋል። አሁን ገና ነን፣ አላወቅ ነው። የሚመጣው ጎርፍ በጣም ከባድ ነው። ስትሬንጅ ነገሮች አሉ። ይሄ የኤአይ ጉዳይ እንደ ቀላል የምታየው ነገር አይምሰልህ። ይዞ የሚመጣቸው ነገሮች አሉ። በተለይ ደግሞ የዩኤፎ ጉዳይ የኔፍሊም ጉዳይ መቀስቀሱ አይቀርም። ሰው ሰልችቶታል። አሁን ሱፐርናቹራል ነገር ፈለገ። የአኳሪየስ ነው ሰለቸው፣ መብላት መጠጣት ሰለቸው፣ መዝናናትም ሰለቸው፣ ጭቅጭቁም ሰለቸው። አሁን ኤአዩ ሲመጣ ትንሽ ዲሜንሽን ጨመር የማድረግ ተነስቶ የማያውቁት ጉዳዮች እየተነሱ ነው። ይሄ ሲነሳ ደግሞ የኢትዮጵያ ዘመን ቀመር መነሳቱ፣ የኢትዮጵያ ፊደል መነሳቱ፣ አልፎ ተርፎ የኢትዮጵያው መጽሐፍ ሄኖክ መነሳቱ አይቀሬ ነው። አይቀሬ ስለሆነ ከአሁኑ ነው መዘጋጀት ያለብን። ኤክስፖዝ ግን የሚያደርጓቸው ወይም ደግሞ ኮንታክት አድርገው በሚዲያ የሚናገሩ ይሶታል ኒፍሊሞቹ ወይም ኤሊያኖቹ ማለት አሞንጋስ አሉ። አንድ ፖድካስት ላይ ትናንት እያየው በጣም በቅርበት አብረውን እየኖሩ ነው። ባለፈው አሜሪካ እንደው ከእርሶ ጋር ጥሩ ፖድካስት የእርሶ ቻናል ላይ ሰርተናል። በጣም ምርጥ የሆነ ማለት ነው። ምን አደረጉ? ለአሜሪካን የሃይማኖት አባቶች ሰበሰቧቸውና የደህንነት ተቋሙ ነው አሉ፣ ለምዕመኖቻችሁ የምትሰጡትን መልስ አዘጋጁ። ኤሊያኖች አሁን ሲጋለጡና ምን እንደሆነ ኤክስፖዝ ሲደረግ የእናንተ አማኞች የሚጠይቁት ጥያቄ አለ። ምን ብላችሁ ማሳመን እንዳለባችሁ ተዘጋጁ። እንደውም አይቀሬ ነው ይሄ ጉዳይ። ለዚህ ነው እኔ ደጋግሜ ተናግሬያለሁ። አሁን በሃይማኖት ቦታ ስትሄድ ክርክር ነው፣ ጭቅጭቅ ነው፣ ብዛ ነው፣ በለው ነው። የሆነ ነገር ሲመጣ ግን ምንም ነገር ላይኖር ዝግጅት ይፈልጋል። ዛሷ እኔ እናንተ ብዙ ነገር ሰርተናል ከዚህ ቀደም ብለን ከመሬት በታች ስላለው እና ሄዶ ግን ሄኖክ ይመጣል። ቁልፉ እዛ ላይ ነው። ሀገሪቱ ትነሳለች። መልሳችሁ ምንድነው መባላችን አይቀርም። ስለዚህ በዓለም አቀፍ ጉባኤ ጭምር የሚያቅረብ መተንተን የሚችሉ ትውልዶችን ማውጣት አለብን። በጣም መቅረጽ አለብን። ኢቭን ተሟክተው ይሄ ዲክሽነሪዎቹ ዊኪፒዲያ ላይ የተሳሳተ ኢትዮጵያ ጁሊያን ኢትዮጵያ ግብፅ የሚል መታረም ጭምር አለበት። ሚያርሙ አይደለም ብለው መሰረታዊ ነገር አውጥተው ይሄ ግዴታ ነው። ይሄ ካልሆነ መጪው ጊዜ ወደኛ ነው ነገሩ የሚመጣው። አትጠራጠር፣ ወደኛ ይመጣል። በዚህ ዙሪያ ለብቻው እናነሳዋለን እንዳንነካካው። እነዚህ ከተነሱ ሌላ ለውስጥ ነው በጣም እኮ ይሄ ሲነሳ ለብቻው አንድ ርዕስ አድርገን እናንሳው እንጂ በቃ ኢትዮጵያ ዘመን ቀመር እንኳን ልትነካው የሚገንበት ዘመን ነው። ልትነካው አትችልም። እና የራሳችንን ሀብት እናከብራለን፣ እንጠብቃለን። አባቶቻችን ጠብቀው እዚያ ያደርሰዋል። ለሚቀጥለው ትውልድ ታሸጋግራለህ። የሚቀጥለው ትውልድ በራሱ ጊዜ ይገናል። ይሄ ትንሽ ይለወጣል። ታዳጊዎቹን አይታቸዋል። የኢትዮጵያ ታዳጊዎች ትልቅ ከፍ ያለው ነው እንትን የሚለው እንጂ ሁሉ እኮ እነሱ በቃ እነዚህ እንትን ሲሉ ጭቅጭቅ ሁሉ ጸጥ ይላል ነው። የእውቀት ጊዜ ይመጣል። የጥበብ ጊዜ ለኢትዮጵያ ይመጣል። ያን ጊዜ ማየት ሁላችን ምንናፍቅ ይሆናል። እና በእኔ በኩል እንግዲህ የኢትዮጵያ ዘመን ቀመር አስመልክቶ የሚነሱ ጥያቄዎች በዚህ መልኩ አቅርበህልኛል። እንግዲህ ያቅሜን ለኢትዮጵያ ሀገሬ እውቀቴን ኮንትሪቢዩት አድርጌያለሁ ማለት ነው። አመሰግናለሁ። እኔ አም ቬሪ ግሬትፉል ለእንደዚህ አይነት ጥበብ ዊዝደም እርሶም በዚህ ዘመን እግዚአብሔር አምላክ ስለሰጠን እንግዲህ በሀገራችንም በቤተክርስቲያንም በአባቶቻችንም ስም ማመስገን ያለብን ይመስለኛል። ይሄ በሚገባን በማያሻማ በዙ ዙሪያ ላይ ማንኛውም ሰው ውይይት ላይ ካላችሁ ይሄን ነገር ድብና አድርጋችሁ
አድምጣችሁ መሞገት ትችላላችሁ። እንደዚህ አይነት ጥያቄ ከዚህ በኋላ ሲነሳ በመረጃ በእውቀት በጥበብ ከሁሉም ዓለም ያልተነሳ ሀገር የለም። እዚህ ጋር የአረብ ሀገር፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ ቻይና፣ የማያ ካላንደር ሁሉንም አይተነዋል እዚህ ላይ እና አባቶቻችን አሳምነው ነው ለብዙ ሺህ ዓመታት የቆየው ይሄንኛው ካላንደር። ስልጣን ኖሮት ጣዖታትን አሸንፎ ሰርቫይቭ ያደረገው ዝም ብሎ አይደለም፣ እውነትን ስለያዘ ነውና ዶክተር በእውነት በጣም ነው የማመሰግነው። የኤአዮንና የኤልያኖን የኔፍሌምን ጉዳይ መወያየት አለብን ብዬ አስባለሁኝ። ብዙ ጥያቄዎች ተፈጥረውልኛል አሁን እኔ ውስጥ ራሱ ማለት ነው። ቃል እንዲገቡልኝ እፈልጋለሁ። መልካም። አንድ ቀን በጣም ኢንተረስቲንግ ነው በመሰረታዊ ነገሩ። ምክንያቱም ይሄ አይነት ነገር በጣም ዓለም ሰው እየፈራ ሄዳል እንጂ ብዙ ነገሮች እየገለጠ ስለሚመጣ ብቻ ከቁጥጥር ውጭ እንዳይወጣ ያስፈራል እንጂ ነገሩ ብዙ ነገሮች ማጤን ያለብን ነገር እንዳለ ይሰማኛል። እንወያይበታለን። እሺ፣ በጣም ጥሩ። ክብራትና ክብራን ስለሰማችሁን ከልብ አድርገን እናመሰግናለን። ስላደመጣችሁን እናመሰግናለን። ይህንን ፖድካስት ሌሎች ሼር ማድረጋችሁን እንዳትረሱ። ከዶክተር ዩቲዩብ ቻናል ጋር ሊንክ ስላደረግ ነው ያንንም ገብታችሁ ፋውሎ ማድረጋችሁን እንዳትረሱ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችንን በሰላም ያቆየን። እናመሰግናለን።